ሰምና ወርቅ የቅድሳን ታደሰ አዲስ ልብ አንጠልጣይ የፍቅር ኮሜዲ ፊልም የጥብቅ ጓደኝነት ቃል ኪዳን የሚጎላበት እኔ ሙትቀል ተፈነን ወጣቶቹ ባለመፈላለግ ጎራ ለይተው የሚፋለሙበት እምነት ተጋጫት ቃል የሚጠበቀው በማግባባት ወይስ በማስገደድ ሰምና ወርቅ ምን ማለት ቃላት ተነፈሳሉ ቤተሰባዊ የፍቅር ኮሜዲ ፊልም ሰምና ከሴት ጋር ከመጣላት ከሴጣን ጋር ግብግብ መፍጠር ይሻላል ፈተኝና ከፋፋይ ዋሲ ሪከርድስ እንደዚህ በቀላሉ ምን ይችላልሽ እንዳደጠቱ አይደርስብኝ ፋሽን እንደዚህ ልጆች የተግባቡ ይመስላል ድምጽ ተሻለሽ ውይ ሴቶች እኔ እኮ ፈተኝና ከፋፋይ ዋሲ ሪከርድስ ኃያሉ ጊዜ ነው ወይስ ፍቅር? አይራቅ እሱ ለ7 ዓመት በቃሉ ኖረ። ወደ አዲስ አበባ መሄድ አለብኝ። እሷ በ7 ዓመት ሌላ ማንነት። አይራቅ በቃ እንጣፍቶ መስሎኝ ሰው የተቸገረ ነቃ ያልክነ ተሸላሚ ገበሬ ነው መሰለኝ። የስሜትን ጥግ የሚሞላ አይንን ለመንቀል ፋታ የማይሰጥ መሳጭ የፍቅር ፊልም ባልባከነ ሰዓት የሚዝናኑበት አስደሳች ፊልም። እንዴ ቆይ ምን አወር ተጠበስካት? እስካሁን እንዴት አልጠፋብህም? ቃል ይጠፋል እንዴ? እኔም ኮዳቸዋለሁ ያሳልፍናቸውን ጊዜያት። ግን ደግሞ አሁን ያለሁበት ማንነቴን ወዷል። ወይ ደግሞ ጠለፋት በፈረስ ወደ ሀገር በቃ አሁን ምንሽርን ይዘን ጫካ ግባን ጦጦ እዛ ወጥ ጆስን እየፈለግን እኔኛ አለ ሚስቴ ነካብኝ እያሉ መልካምነት እኮ ሽልማት አያሻው ቅናማ ያስፈልገው። አይራቅ እንኳን ተነጠሉ እንደዚህ በክልል መሆናቸው ደስ ይላል። የምትያው አረንጓዴ ነገር ቤቶች ያምራሉ። አትክልቱ ራሱ ማዘር ይፈልጋ አትክልት ብትተክል ማለት ነው ቶሎ ያበቅልላት። እዚህ ግን የዘራው ይበቅላል። አትክልት ባቁም ራሱ ያሽቃብጣል። አይራቅ ፈጣሪ አንድ ያደረገውን ሰው ሊለየው አይችልም። ሕይወት ደግሞ እንዲህ ናት። ሕይወቴ እኔ ልሰው ነው እንዴ ነው ምለው እንዴ የማንም ልቅምቅም የሰው ልክ አያቀምሽ ቢያቀም አይጠነቀቅም። አንዱ ያለ ሌላው ባይኖርም የራስ ያልሆነ ነገር ደግሞ አልወድማ ደስ አለኝ። በመኖርና ባለመኖር ቀጭን መስመር ላይ የተዘረጋ ልብ አንጠልጣይ የፍቅር ፊልም ሕይወቴ። ስለ ፍቅር ደስ ያለኝ ተስፈራ ኢሳም ሀበሻ፣ ሰገን ይፍጠር፣ ታሪኩ ብርሃኑ፣ ባባ ማህሌት ፈቃዱ፣ ሰላም አሰፋና ሌሎችም። ደራሲ ኢሳም ሀበሻ፣ ዳይሬክተር ብስራት መሐመድ። ሕይወቴ አሳታሚና አከፋፋይ ዋሲ ሪከርድስ። ተመልካቾቻችን አዲስ አበባ ዩኒቨርሲቲ በዘንድሮ ዓመት ከ3000 በላይ ተመራቂ ተማሪዎችን እያስመረቀ ይገኛል። አዲስ ቻናል 5 የቴሌቪዥን ጣቢያ እዚህ አዲስ አበባ ዩኒቨርሲቲ ያለውን የምረቃ ስነ ስርዓቱ ምን እንደሚመስል ለእናንተ ለተመልካቾች ከዚህ ሰዓት ጀምሮ ያደርሳል። ከዘንድሮ
ተመራቂዎች መካከል በግቢው ታሪክ ውስጥ ከፍተኛ ውጤት ያስመዘገቡ 2 አብሮ አደግ ጓደኛሞች ይገኛሉ። እነኚህ ጓደኛሞች በግቢው ውስጥ ይቻላል የሚል መፈክር ያላቸው ሲሆን ከነዚህ ጓደኞች ጋር ቆይታ ይኖረናል። አብራ ቴዲና ማስረሻ አሪያ የሆኑ ሰዎች ናቸው። በግቢ ውስጥ ሁሉ ጊዜም ይቻላል የሚል መፈክር ነው ያላቸው። ለነሱ ደግሞ ምንም የማይቻል ነገር የለም። ይሄን ደግሞ በተግባር እያሳዩ ነው። የሁለቱ አንድነት ግን የሚደነቅ ኤሌመንታሪ አንድ ላይ፣ ሃይስኩል አንድ ላይ፣ ዩኒቨርሲቲ አንድ ላይ፣ ካፌ ውስጥ አንድ ላይ፣ አንቺ ራሳላሻቸው ሲሸልሙ አንድ ላይ ቺክ እንኳን ይገርምሻል። ከዛሬ 5 ዓመት በፊት ድንገት ነው ከልሜ ስነቃ ራሴን 6 ኪሎ ዩኒቨርሲቲ ውስጥ አላገኘው። 6 ኪሎ ዩኒቨርሲቲ ውስጥ እኔን ወይኔ እኔ እኮ ደፋር ነው። ቅርታ እንድትናገር የጋበዝኩት ስለ ቴዲና ስለ ማስረሻ ብቻ ነው። በዚህ አጋጣሚ ማም ቴንክ ዩ ዳድ አይ ላቭ ዩ ሪሊ። ሁለቱም በጣም ጓደኞቼ ናቸው። አንዳንዴ እኔ ሲጋራ ሳጭስ እንዳቆም እንደ ጓደኛ ይቆጡኛል፣ ይመክሩኛል። ቴዶ የገባው ነው ግን ማስሬ ደግሞ ያከርብኛል። እኔም እነሱን ሰምቼ ብዙ ጊዜ ሞከርኩኝ፣ አልቻልኩም። እንደውም ፓኬት አደረኩት። ቅርታ አንዴ አባቴ ደወለ። ሄሎ አባባ። የምን ሲጋራ? ላይቭ እየተላለፍኩ ነው እንዴ በቲቪ? እናንተ ምን ነካችሁ? እቤት እኮ እንደማጨስ አያውቁም። ተመልካቾቻችን ለቃለ ምልልሱ መቋረጥ ይቅርታ እንጠይቃለን። በግቢ ቆይታቸው በይቻላል መፈክራቸው የሚታወቁት ሁለቱ ጓደኛሞች ስለ ቆይታቸው ምን ይላሉ? እስኪ አብረን እንከታተል። እስኪ ተወኝ አንተ በእናትህ ህግ ደንብ ምናምን አትፈልግ። ኢንተርቪው እኮ ነው የራስ ጉዳይ። ዛሬ እንኳን ተወኝ። በቅድሚያ እንኳን ደስ አላችሁ። እንኳን አብረን። እስኪ ራሳችሁን አስተዋውቁ። ማስረሻ እባላለሁ፣ በህግ የማዕረግ ተመራቂ። ቴዲ እባላለሁ፣ በኢንፎርሜሽን ቴክኖሎጂ የማዕረግ ተመራቂ። ሰው እችላለሁ ብሎ ካመነ የሚፈልገውን ነገር ከማድረግ የሚያግደው ነገር የለም በሚለው አቋማችሁ ነው የምትታወቁት። እሺ አሁን ሁለታችሁም ተመርቃችኋል። ታዲያ ለወደፊት ልትሰሩት ያቀዳችሁት ነገር ምንድነው? እኔ በተመረኩበት የህግ ሙያ ድርጅት በማቋቋም አገሬን ሳይማር ያስተማረኝን ህዝብ መጥቀም መርዳት ሲሆን፣ ሁለተኛው እቅዴ ደግሞ ሚስት አግብቼ ቤተሰብ መመስረት ነው። እኔ የመጀመሪያ እቅዴ ቆንጆ ሚስት መጥበስ ማለቴ ማግባት፣ ከዛ በመቀጠል ደግሞ በተማርኩበት ሙያ ድርጅት መክፈት። የፕሮግራማችን ዓላማ ሰዎች የሚያቀዷቸውን እቅዶች ማቅረብ ብቻ ሳይሆን እቅዶቹ ተሳኩ ወይንም ደግሞ ፌል አደረጉ የሚለውንም ተከታትለን በፕሮግራማችን እናቀርብ ይሆናል። እንዲሁ እንደዛሬው ለመዘገብ ለመቼ ቀጠሮ እናያዝ? ካልበዛ በቃ 4 ዓመት። የጠቀሳቸውን እቅዶች በ4 ዓመት ጊዜ ውስጥ እናሳካለን ትላላችሁ? አትጠራጠሩ፣ በሚገባ እናደርገዋለን። ይቻላል ብለህ ካመንክ እኮ ትችላለህ። እንደውም ምንም ነገር ማድረግ እንደሚቻል ለማህበረሰቡ ለማሳወቅ እንዲመቸን ሁለታችንም የሰርጋችንን ቀን በአንድ ቀን እናደርጋለን። በአንድ ላይ ተሞሽረን ህዝቡን ጉድ ነው የሚያሳይ። ደፋሮች ናቸው። ይሄ እኮ የማይታመን ነገር እኮ ነው። ለማንኛውም በቻናል 5 በቀጥታ ስርጭት እየተከታተላችሁ ላለው በብዙ ሚሊዮን የሚቆጠር ኢትዮጵያ ህዝብ ማድረግ እንችላለን ያላችሁትን በ4 ዓመት ጊዜ ውስጥ እንደምታሳኩ ቃል ትገባላችሁ? እኔ በመጀመሪያ ድርጅት ከፍታለሁ፣ ከዛ ሚስት አገባለሁ። እኔ ደግሞ በመጀመሪያ ሚስት አገባለሁ፣ ከዛ በኋላ ደግሞ ድርጅት ከፍታለሁ። የተወደዳችሁ ተመልካቾቻችን አሁን የደረሰን ዜና አለ። ሁለቱ አብሮ አደግ ጓደኛሞች ያሉትን ቃል ባሉት ጊዜ ፈጽመው ከ4 ዓመት በኋላ በስኬት ፕሮግራም ላይ ከቀረቡ ቻናል 5 የቴሌቪዥን ጣቢያ ለእያንዳንዳቸው የቪላ ቢሽ ሽልማት ላይ በረከትላቸው ቃል ገብቷል። እንግዲህ ቴዲና ማስረሻ በዛ በሙቀት እጮኛ ጠፍቶ በፍለጋ መሸባትና ሰው ቤት ገባች። የሆነ ሰውዬ ረጅም አበራባት። ማስረሻ እኔ ጋር የሚመጡ እንግዶች ላይ ረጅም አታብራ። ቀንሰው። እስቲ
እስቲ ጀጅ አርግበን እንዴት ነው? ጥሩ ነው ያለ ነው? ያው የተለመደ ነው። በርግጥ ዛሬ አሻሽላል። ተቀሚስ ወደ ታይት ቀስ ያየን እንጨምራለን። ግን ያው ጭንቅላት ያላትን ብትመርጥ የተሻለ ነው። እርሶ ደግሞ አይሳደቡ። ይሄ ቆንጆ ዝም ብለውሽ በቃ ሁሉስ ማስረሻ ሁሉ ሻሽ ነው። ምንም አትታዘቡሽ ማማሻሽ 4 አመት ሊሞላ 8 ወር ብቻ ነው። እሱን ሳላቀርች ነው በቃ ለኔ የምትሆን ሴት ካላገኘሽ እውነት ከዛ ሁሉ 1000 ሴት ጋጋታ ውስጥ ሚስታጣ አረበለ አስሪ 1000 ቆይ ከቫት በፊት ነው ከቫት በኋላ የትላንትናውንም ልጅ ደመርካት እንዴ? ቆይ እዚህ ቤት ከሚመጡ ሴቶች ለኔ ሚስት የምትሆን ምረጥ ብትባል ማንን ትመርጣለህ? እቺ ማነች? ሳምራይት የምትባለች እዚህ ቤት እንዳጣ አይደለም እንትና መሰረት የምትባለች ማነች? አፌ ውስጥ እኮ ስሟል። በሊሊ ሞት ለምለም እንዳትል ስምሽን ማለበል ጄሪ ወይ ስም መሳሰል ጎን ለጎን ተቀምጠን አንድ አይነት ስም ይኖራል። አንተ ስማ የኔ ስም ጃራ ነው፣ ያንቺ ደግሞ ጄሪ። ቆንጂ በርግጥ አይመለከተኝም፣ ግን ደግሞ እኛ ወንዶች ማወቅ ያለብን ነገር ቦይፍሬንድ አለሽ ነው? የለኝም። ትፈልጊያለሽ? አንተ እንኳን አትፈልግም። ቴዲ የሚባል ሚስት የሚፈልግ ጓደኛ አለ። ቴዲን አገባሽው ማለት በሰርግሽ ማግስት እንቁጣጣሽ ሎተሪ ደረሰሽ ማለት ነው። ጽድት ያለ ቪላ ሰፈት ብለሽ መግባት ነው። ይሄ ኮንዶሚኒየም ምናምን ቀረ። መልክም ብቻ ተጻባይን ሳይ እንዴት ያገባኛል? ዋናው መልክ ነው። ጸባይ በዱላ ይስተካከላል። አንተ ጤነኛ አትመስለኝም። እውነተኛ ፍቅር እኮ የሚገኘው ፐርፌክት የሆነችን ሴት በማግኘት ሳይሆን ፐርፌክት ያልሆነውን ሰው ፐርፌክት በሆነ መልኩ ማየትን በመማር ነው። አንድም ትክክለኛ ሴት ባላገኘውበት ሁኔታ አንተ ራስህ መች ትክክለኛው እንደሆነ ነው ትክክለኛ ሴት ማግኘት የምትችለው? አሁንስ ወቀሳ አበዛ። ለምን እኔም ብቻውን ላይ ትናገረኛለህ? ቆይ አንተ ራስህ በገባው ቃል መሰረት የት አለ ድርጅት የከፈትከው? የኔ ድርጅት አለመክፈት ብዙ አያሳስብ። የኔ ሚስት አለማግባት ምንም አያሳስብ። በቅርቡ ሚስቴን አገኛታለሁ። በቅርቡ ማለት መቼ ነው? በቅርቡ አልኩህ እኮ በቃ በቅርቡ። ትሰማኛለህ ቴዲ? ሊሊ ካልተጋባን ብላ አንገቴ ላይ ቆማለች። በዚሁ ከቀጠልኩኝ ደግሞ እመነኝ አጣታለሁ። ስለዚህ ምን አድርግ ነው የምትለኝ? በዚህ 2 ወር ውስጥ ሚስት ማግባቱ ካልተሳካልህ ሁለታችንም ወደ የግል ውሳኔያችን እንዞራለን። ተግባባን? አልተግባባንም። እቺ እንትኗን በደንብ አስረዳኝ። እቺ ሁለታችንም ወደ የግል ውሳኔያችን የምትሏን ትንሽ እሷን እስቲ። በዚህ 2 ወር ውስጥ አንዷን ለማግባት ካልወሰንክ ትቼህ እሞሸራለሁ። እንዴ አንተ ራስህ እኮ ነው ሁለታችንም በአንድ ቀን እንሞሸራለን ብለህ ያልከው። እሱን እኔ አይመልከት። ይግቡ። ዲማስሪ አንተን ለማግኘት ብቻ ባልሆነ እንደዚህ ደጅ የጠናሁት ይሄ አንተ ፕሮፖዛል ባልሆነ አንተ ነህ እንደዚህ የባንክ ብድር ፈቃጅ። ኮንግራ እናንተ ቆይ ሽልማቱ ካላጓጓችሁ ምንድነው እንደዚህ የሚያስጨንቃችሁ? ህዝቡስ? አንተስ? ሊሊ ጋዜጠኞቹ ወይ ማስረሻ አንተስ? እሺ ብርን የጎደለ ጠይቃል ብድር። ጥሩ ባላንስ ላይ ነው። ቴዲ እኮ ሚስት ነው የሌለው። ይሄ ማለት ደግሞ ያለው ቀሪ ሂሳብ ላይ ነው ማለት ነው። አይ ጓደኛዬ በጣም እኮ ምስኪን ነው። እንዴት ከመድረክ ገጽ የጠፋ ነገር ይፈልጋል እንዴ? በዚህ ዘመን የኔ የምትላት ሚስት የለችም። ሚስት የጋራ አሊያም የድርጅት ከሆነች ቆይታለች። ዋቴቨር ከሚመጣብን ውርደት ከጋዜጠኞቹና ከህዝቡ አሰልቺ ጥያቄ መጥፎ ሴትን ብትሆን ማግባቱ ግድ ነው። አሁንስ ገባ? አንተ ለነገሩ አይገባም። ብቻ ገባም አልገባም በዚህ 2 ወር ውስጥ የግድ ሚስት ማግኘት አለብኝ። የግድ ስንት አመት ሙሉ ያላገኛት ሚስት በዚህ 2 ወር ውስጥ ምን አይነት ሚስት ነው የምታገኘው? ምንም አይነቱን ምንምቱ ማንምቱ ከማስረሻ ጭቅጭቅ መንገድ ላይ አግኝቼ ባገባት ሁሉ ደስ ይለኝ። እንደዚህ አንገብጋቢ ከሆነ የድሮቹን እንገርባለን፣ አዲሶቹን እናያለን። የሆነ ቦታ ይሄዳሉ። የት? ኢትዮጵያ አንድ ግሩ የተስተካከለ ወንድ ለነገሩን ባንቀልባ ታዝለው አድገው ብራኬት ቢሆኑ
የሚገርም አይደለም። ምን አይነት ወንድ ነው የፈለጉት? ይሁት ይሄማ ይኸውልሽ ቁጭ ሴት እኮ ነው። እንደውም እንደኛ ፔሪድ ሳያል አይቀር። ይሄኛው ይሻላል። ሲያዩት ወንዳ ወንድ ነው። ቆንጆ ነው። የኢትዮጵያ ወንዶች እኮ አጠቃላይ ቅርጽ አልባ ሆነዋል። አንዳንዶቹማ ከማጠራቸው መወጠራቸው ቁርንችት እኮ ነው የሚያክሉት። እንደው እግዚአብሔር ኢትዮጵያን ይጠብቃት እንጂ አንድ ችግር ቢፈጠር ወንዱ ከየት ተጣጥቶ ነው ይመጣል? ከጫት ቤት ከዲኤስቲቪ ቤት ተነስተው ሊመጡ ነው? ወይ ማማ አይሻልሽም ቢግ ማማ? እኔ ማግባት የምፈልጋት ሴት የተማረች ቆንጆ አስተዋይ ራሷን የምትጠብቅ በቃ ልክ የዚህ አይነት ሴት ነው ፈልጋ። ትችላለህ፣ ግን አሁን አንተ ከጠቀስካቸው 4 ሴቶች መካከል አንዷን ብቻ መምረጥ ይኖርብሃል። ለምን? አንድ ሴት እኮ ነው የነገርኩሽ። 4 ናቸው። የተማረች ቆንጆ ራሷን የምትጠብቅና አስተዋይ። አየህ 4 ናቸው። ይሄን ሁሉ በአንድ ላይ ያካተተች ሴት ደግሞ ልብ ወለድ መጽሐፍ ውስጥ ካልሆነ እኛ ጋር አትገኝም። ምን አለበት ብትፈልግልኝ በእናትሽ። ለማንኛውም የምትገኝልህን አብረን እናያለን። እስከዛው ይሄን ፎርም ሙላው። ሮማንስ ኮሜዲ የሳይኮሎጂ የሚያወራ ፊልም አለ። ስለ ሴቶች ሳይኮሎጂ የሚያወራ እንደ በትርጉም አይመችም በይ። ደግሞ ወንዶች ስለ ፍቅር ሳይኮሎጂ ምን ያውቃሉ? ሜሪ ባቡጂ ሜሪ ዘንደቂ የአባቴን ገዳይ በ18 አግኝታ አገኘሁት። ከፊልሙ ላይ ቀንጭቤ ነው አቀረብኩልሽ። እቺ እኮ ቤተሰቦች ሻሩክ እንዳነ ብለው ሻሩኩታል። መትረየስ ነው የሚመጣው። እኔ የጦርነት ፊልም አይደለም የፈለኩት። ፍቅሩስ ማን ያሉት ፍቅር ዘፈኖቹስ ቱምፓሳዬ ዩሙስክ በያ እውነቴ ነው። ና በያ ማግባት የምፈልገው ባል ፖርሽ ሃመር ስካርሌት አይነት ዘመናዊ መኪኖች አሉት። ቤቱ ከከተማ ወጣ ብሎ 2000 ካሬ ሜትር ላይ ተንጣለለ ግራውንድ ፕላስ ፍሎር ቢሆን ይመረጣል። አንቺ ግን ምን አለሽ? እኔ ምንም የለኝ እና ምንም ሳይኖርሽ ነው እንደ የሁሉ ክራይቴሪያ የምትፈልጊው? ምን ነካ? መልኬ ካሰስ አይበቃ? እኔ መልክሽ ምን ያደርግልኛል? ባንካት ይዣልበት ደርበት ካለ ትጫረታለህ፣ ከሌለ በጨረታ አትገደድም። ግን የቀጠርካትን ሴት ታውቃታል? በስልክ ነው ማውቃት እንጂ በአካል አትተዋወቁም? ያው ነው በአካል የምትተዋወቂያ ያሉ ማርያም ትባላለች። ወይ ድምጿን ብትሰማው ሴስኪ ታውቃለህ? እሺ አሁን ስትመጣ በምን ታውቃታለህ? መኪና አላት መሰለኝ። መጥቼ ፒክ አደርጋለሁ ወላ መኪና አላት Alex! You know, Teflon, Eve. Yo, they wanna know. ባልተሳሳት እናትን የቀጠርኩት ማርያምት? ያ የቀጠርካት ልጅ ራሷ። ኦ ማይ ጋድ ስላገኘሁ በጣም ደስ ብሎኛል። ብሔረ ጽጌ እንሂድ። ቅቅላቸው እንዴት አሪፍ መሰለ። አንዱን እኔ እከፍላለሁ፣ አንደኛውን አንተ ትከፈላለህ። የላኩልን ትዳር ፈላጊ ሴቶች ሁሉንም ማያቸው የላክሻቸውን ያላክሻቸውን መልቻቸው። አብዛኞቹ ሴቶች ከፍቅር ይልቅ ብር ነው የሚፈልጉት። የተቀሩት ደግሞ ባል ሳይሆን አባት እንድትሆኛቸው ነው የሚፈልጉት። ማንን ብትሆን ግድ የለኝም አልኩ አንተ ራስህ። አሁን ቆይ እኔ የምፈልጋት አይነት ሴት ከተማ ውስጥ ጠፋ ነው የምትይ? መገኘቱማ የት ይቀራል፣ ግን ትንሽ ጊዜ ይወስዳል። አንተ ደግሞ ጊዜ የለም። ወዴት ነው? ተፈላጊያ ሴት ተገኘች መሰል ጣደፍ አለ። ኧረ ምን ትገኛለች? ወፍ የለም። እኛ ጋር መጣ ሚስተታ። ይሄ ምናልባት ዶክመንት አላሟላህ እንደሆነ ማለት እንትን የቤት ካርታ፣ የባንክ ስቴትመንት፣ ሊብሬ እንትን ሰፊ መሬት በሊዝ የተገዛ እሱ ካለማ አማራጭ እኮ ጥሩ አማራጭ ነው። አሜሪካ ኤምባሲ ነው እንደመጣሁት። ሚስት ነው የምታገናኙት? ቪዛ ነው የምትመጡት? ሚስት እኮ ከቪዛ ተበልጣለች። አልገባህም? ለማንኛውም አጋጣሚ ተባራሪ ትዳር የምትፈልግ ሴት ከመጣች ወዲያውኑ ደውልልኝ አደራሽ። አጣዳፊ ነው በጣም እንዴ እንዴ ምንድን ነው? አንተንማ ቴሌቪዥን ላይ አይቻለሁ አይደል? አንተ ዝም በል በቃ።
እውነቴን እኮ አይቻለሁ እኮ አይተኛል። ስማ ሽልማቱስ ነገሩ እውነትህን ነው። ሚስት በፍለጋ የሚገኝ ቢሆን እንዳንተ እፈልጋለሁ። በዞኔ መዳጁ ትፈልግ ራስህንም ሀገርህንም ትቀይር። ሁሉ ነገር ከንቱ ድካም ዝም ብሎ በቃ መልፍ እሻውን ምን የሚሉት ውበት ነው? ከማን ጋር ነው? ከልጆቼ እናት ጋር ቁርጭና ሚስቴ ማለት እንዴ! ጓደኞቹ ወንዶቹ አይናቸው እንዳለ እዚህ ጋር ነው። እኔ መሰለኝ ብቻ ነገሩ አድናቂዎች ሊሆኑ ይችላሉ። ፌመስ የማስታወቂያ ሞዴል ጋር እኮ ነው የቆምነው። እርግጠኛ ነኝ ስለኛ ነው የሚያወሩት። በተለይ ስለአንተ። ስለኔ ምን? ይሄ ልጅ ቲቪ ላይ አታውቁትም? ሚስት አግኝቶ ይሆን? እኔ ባገባውስ? ልጅቷ ከተመቸች ለምን ደፈር ብለህ ሄዳ አትሞክር? እንዲህ ባደርግስ? ልክ ሽንት ቤት ስትሄድ ልጠብቅና ሹልክ ብዬ ሃይ ቴዲ ይባላለሁ። መጸዳጃው ድርጅቱን ይመጠናል ወይስ ይታሸግ ልትላት? አዎ ለመግባባት ያኔ በቂ። ከዛ ደግሞ እያየው ጨምራለሁ። በእናትችሁ እነሱ ታቸውና ስለራሳችን እንጫወት። ከዚህ በኋላ ሰውዬሽ አይኑን ካልሰበሰበ ዋ በዚህ ብርጭቆ ሌላ መጠጥ በእውነት ቤተሰቦችሽ ግን በጣም ጨካኞች ናቸው። እንዴት አለ? አንቺን የመሰለ ቆንጆ ከቤት ብቻሽን ስትወጪ ዝም ብሎ ያያል? አይደውሉልኝም እንዴ ለኔ? ወሬ ማሳመር ግን ትችላለህ። ኖ አይደለማ። አንቺን የመሰሉ ጥቂት ቆንጆዎች ከቤታቸው ሲወጡ እኮ ነው ያለ ሙቀቱ አንጭ እንዴ ዘኑልን እንጂ እኛም እኮ ተቃጠል። ምን ነው አፈጠጣችሁብኝ? ይሁን ቆንጆ ወንድም ምናምን አይታችሁ አታውቁም? ምን አልክ አንተ? ጨዋና ሬዲዮን አንዴ አይደግም። ለማንኛውም አሌክስ ይባላል። እንኳን ተባልክ። አባት ተቦዳድ ናችሁ እንዴ መጣችሁት? ጓደኛ እሷ ነው ስል አንተ ደግሞ ማን ፈልገህ መጣ? እኔ ማንንም አልፈልኩ። ጓደኞች ብር ስለሌላቸው አብራቸውም ብላይ ነው የመጣሁት። ያን ያልኩ ፌመስ አትመስይም። ቴሌቪዥን ላይ ተመጣጣ? አይ እኔ ቴሌቪዥን ብዙ ጊዜ አላየም። ሲል ነው ወደ ቤት የሚገባው።
ጉረኛ እንዴና እኔ በቴሌቪዥን አይተሽን ታውቂያለሽ? አይ አላውቅም። ተመስገን ነው። ምን ማለት ምን ሰርተ ቀረብክ? ውሽቶች በቃ እናንተ ስላልተጀነጀናችሁ ኮምፕሌክሳችሁ ተንጫጫረ። ወንዶች ፊት ሲሰጣችሁ እኮ አትቻሉ። አንቺ አሁን ይሄን ፊትሽን ብትሰጪ አልቀበልሽም። የት አስቀምጧል? ቋንቋ ፊት እንደምትመስላችሁ ታውቃለህ? በደንብ ነው አምልከሽ። የዕለት እንጀራ እኮ ነው። አፈር በፎቶ ስካቫተር በጣም ብዙ ሰው ነው እንደዚህ የሚልኝ። ብዙ ሰዎች ምንድነው? አንተ እኮ የፎቶጄኒክ የፍቅር ሜካኒክ የማትረሳ እንደ ታይታኒክ። በጣም ደፋነ። ውበት በዘር ድፍረት በሰፈር ነው የታደለ። ፈጣሪም ሴት ትሆን አለና አንቺ ፈጠረ። ከዛ ደግሞ ነው አንድ የመጨረሻ ጥያቄ ጠየቅሽ። ምን ብለህ አግብተሻል? ለስለት ዳር ምጠይቀኝ ወንድና ስልክሽ ነው እንደምንዳለች ወይ መሳሰል። እኔም እኮ ካንቺ ውጪ ትዳር ስልክ ቁጥር ምናምን ምን ሴት በፍጹም አይመቸኝም። ለማንኛውም አላገባም። እሰይ እንኳን አላገባሽ። ይልቅ ጓደኛችሁ ባል ስላገኘች ለምን ቢራ አልጋብዛችሁ? ቢራ አልጋብዛችሁ? አንተ ወዳችን በውሸት ነፍተው ገና በትነን ሳንጨርስ በላዩ ላይ ቢራ ተጨምሮበት እንችላለን ብለው እንግዲህ ታዲያ በጥሬው ልስጣታ። ይሄ 100 ብር ኪስ ውስጥ ሌላ ወንድም ካለው እኔ ይቀጣል። እና አንቺ ላይ ከመጣዩ አስወልጁ። በእናትህ why don't you go? ለምን አትሄድም? ቦንጎ why don't you go? ቦንጎ 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 Hey, yo, white out, man. Handle that. White out, man. Handle that. DJ Whiteout. If I had no more time left to be here, would you cherish what we had? እስካሁን ካሳየኝ ሴቶች ይቺ አንደኛ ነች። በጣም ቆንጆ ናት አይደል ጋሰለ? በቃ እቺ ነች የሽቶውን ማስታወቂያ የምትሰራው። ቶማስ ለማስታወቂያው ማዘጋጃት ለኔ ማመቻቻት። ምንም ችግር የለም ጋይሰለ፣ ምንም ችግር የለም። ቶማስ እቺ ልጅ በቄፌ ካስገባ እስከ ዛሬ እንደነበረው አይደለም። ከዚህ በተለየ ሁኔታ ህይወትን የሚቀይር ነገር ነው የማደርግልህ። እንዴ ጋይሰለ፣ አሁኑ ነው የማደርገው። ምንም ችግር የለም ጋይሰለ። በኔ ሆነብህ። በቃ እቺ ነች የሽቶውን ማስታወቂያ መስራት ያለባት። ወይታ በጣም ፈንድቀሽ ነበር። እንደዚህ ስትደሰች አይጭሽ አላውቅም። ፒሲ ብታይ በጣም ደስ የሚልና የሚያስቅ ልጅ ነው። ሲያት ያስታውቃል። ሂዝ ካን ኪዩት። በዚህ ላይ ደግሞ አንቺ የሚያስቅሽው እንዲመችሻል። ሴት ልጅ መሳብ ከፈለክ አዳምጣት። ብዙ ወንዶች ያወራሉ እንጂ ሴትን አያዳምጡ። 70% አዳምጥ፣ 30% አውራ። በመጀመሪያ ቀን ቀጠሩ ይሄ ወሬ አለ የምታነሳው ርዕስ ቀለል ያለች አርጋት። ይሄ ምናቀው ላይክ ረዘም ያለ ርዕሰ ጉዳይ ታነሳለህ። እንደ ህግ፣ እንደ ፖለቲካ። ሰውየው ምን ነው ይሄ ሚቲ ቲቪ እኮ አይደለም። ይሄ በጭራሽ መነሳት የሌለበት ሐሳብ ነው። ቆይ ስለምን ብናወራ አሪፍ ነው? እንደ ምን ያስደስትሻል? ሆቢሽን ንገሪኝ። ጨዋታዎች በጭራሽ በመጀመሪያ ቀን ግንኙነት ስለ ትዳር እንዳታወራ፣ ማግባት እንደምፈልግ እንዳታወራ። እንትን ይወዳሉ ደርቲ ጆክ። ያ በመጀመሪያ ቀን ልታፋታቸው ነው እንዴ? እንደ ሀገር ነው ምንድነው እንደዚህ? አይወዱም። ምን የሚወዱ ስለሆነ ነው። እኔ ጨዋታ ቢጠፋ እንኳን ደርቲ ጆክ ምናምን የሚባል ነገር እንዳታነሳባት። ይሄ ማብደት ነው። እስቲ አንተ አንድ ደርቲ ጆክ መዘዝ አድርጊ። ፍቅር ደግሞ እንደኔ ተጫወተበት አለ። በእናትህ በቃ እኮ እንደ ሞባይል ከኪሱ ወይ ከእጁ ያለየው። በቃ ፍቅር ሁሌ ነው የሚይዘኝ። ቆዳዬ ስስ ነው። እንደዚህ ተግባቢና ተጫዋች ሰው ግን አትመስልም። ያየን ደግሞ እንጨምራለን። በናሽ ነው ፈታ እንድንልጠጭ አንጠጣ።
ዛሬ አመት በዓል ነው እንዴ? አዎ ለኔ አመት በዓል ነው። በእናትሽ ጠጅ እንጠጣ። እኔ ግን ጠጅ አልጠጣም። ይቅርብኝ። ችግር የለም። እዚህ ቤት ጠጃቸው ቆንጆ ነው። የማር ጠጅ የቤት ጠጅ ነው። ምንም ችግር የለም። 6 ወር ተጠውቆ ግርማችን ግን የሁለታችን እንደዚህ መመሳሰል። አንተን ብላክ ሌብል ትወዳለህ? ታዲያስ ብላክ ሌብል ውሻ በጣም ነው የምወደው። ወይኔ ሰው መመሳሰል ግን አንቺ ራሱ ኮሻ በጣም ነው የምወደው። ከበረ ነው። ቤቴ 2 ውሾች አሉኝ ማሳደጋቸው። ስም አውጥተላቸው? አዎ አንደኛው ማስረሻ ይባላል፣ ጀርመን ሼፐርድ። አንደኛው ደግሞ አሌክስ ይባላል። እሱ ድንኩሻ ነው፣ የሶፋ ውሻ ግን ድሬድ አለው። ቆንጆ በቃ ባለ ድሬድ። ደስ ያለ የምሽቱ ሪፖርት ይነገረናል። ይሄ ላይፍ እንደዚህ ስክሳክ የሰራውን ታውቃ ሜሮን ዳገባት ማስባት አይነት ፐርፌክት ሴት። እኛ መጀመሪያም ይቻላል ብለናል፣ አሁንም ይቻላል እያለን ሁለታችንም በአንድ ቀን እልል እየተባለ ነው የምንቦሻው። መጨረሻ እንዴት ተለያያችሁ? ልክ በመኪና ሸኝማት ነው ሰፈራቸው ጋር ስንደርስ አቁሙና ወክና አርጋለች። አይ ስናወራ ወክ ስናረግ ስናወራ ወክ ስናረግ ወይኔ ወይኔ እሺ ክሩም ምትል ሴት እኮ ነች። ስናወራ ወክ ስናረግ ስናወራ ወክ ስናረግ ስናወራ ወክ ነው ወርክ ነው የምትለው። ወደ ጉዳዩ ግባ እንጂ አንተ ምን አገባ? የወሬው ባለቤት እኮ ነኝ ወንድሜ። እኔ እኮ አንተን በደንብ ነው የማውቅ። ከመገናኛ እስከ ኮልፌ እኮ ቺኬ በእግሩ የሸኘ ሰው። ምን ችግር አለው? እያየን ደግሞ እንጨምራለን። ምንድን ነው እንደዚህ የምታካብደው? ቁርጥ ያለው ጥያቄ ሳምካት ወይስ አልሳምካት? እኔ እንጃ። ሳምኳት እንዴ? ለማንኛውም had a good time እና እንዳላስቆመ በቃ አደናደር። እኔን ጥለሽኝ ልትገቢ ባሉ ነው እንዴ? ቆይ እኔስ? አንተማ ወደ ቤት ትሄዳለህ? ነው መሄድ አልችልም እንዴ? እናቴ ቆንጆ ሴት ካገኘ ለትዳር የምትመኘው አይነት ሴት ካገኘ የቤቴ ድርሽ እንዳትል እዛው ተኛ ብላኛለች። ምናልባት እንደው ካላስቸገርኩኝ ስልክሽን ስጭኝና ደውዬ እንዳትጨነቅ እንቀራለን። ደረሰ ብትሆን ግን ያዋጣል። ለማንኛውም ወደ ቤት ልግባ፣ አደናደር። ስላሰከርከኝ ደግሞ በጣም ነው የማመሰግነው። እንደዚህ ወደ ትግርሽ ቆመሽማ አሰከርከኝ ሙድ ባልተጫወትሽ። ቴዲ ጠጥቼ ማላውቀው መጠጥ እኮ ነው የጠጣኸው። እስቲ ከሰከርሽ እንደዚህ ወደ ትግርሽ ቆመ። እሺ አሜን አይቻልም። ችግር የለም። I've been searching a long time. Someone like you, you make it all worthwhile. Someone like you keeps me satisfied. Someone exactly like you. I've been doing some soul searching. Hit the beat, take it to the verse now. አንድ ጎረምሳ ሚስት ይፈልግ ነበር፣ አገኘ። ከአሜሪካ መጣሪያስ በኋላ ቆይ አንቺ የሀገርና ያለ አሰላለፍ ለውጥ አድርጊ እንጂ። አሜሪካ ዜጋ ውጭ ላላገባ። ቆይ እንደው አፈር ሲሆን አንድ ጥያቄ ልጠይቅሽ። ገነት ከምትገቢና
አሜሪካ ከምትሄጂ ምረጭ ብትባይ የቱን ትመርጫለሽ? ገነት አሜሪካ በአሜሪካ አድርጌ ገነት ብገባ ደስ ይለኛል። ኧረ አቋራጭ መንገድ በዛ ተሰራ እንዴ? በግርግር ያቺን የመሰለሽ ቆንጆ አፈስክ። ስማኒ እኮ ማመን ሁሉ ነው የሚያቅተኝ። በቃ በሜሮ ሚስትነት ወሰንክ ማለት ነው? ሌላ ምን አማራጭ አለ? ቀጣዩ የሰርግ ዝግጅት ነው። ለጸጋ የሸጡ ቀብድ መክፈል ብቻ። ተናግራለሁ። አንድ ሰው እንዳይናቃለቅ ነግራለሁ። በምን ታበላሽን ብቻ እዚህ ነበርን በምን ጠፋ እንዳትሉ ብቻ ተናግራለሁ። አቤት አቤት ማን ጠርቶ ነው አቤት የምትለው? ፈጠራ ብትላለህ እንዴ? ችግር አለ እንዴ? ችግር ብቻ ሰማለህ። ህዝብ በሆነ ቦታ ላይ ህገወጥ ሆነ አሳሳም ስትዝምና ማለት ነው አቅርቦቱ ፋንጣዚያ ስታረግ በቅጽል ስሙ ደግሞ ማለት ነው ወርማት ስታረጉ የመራባ አካላቶችም አሉ ለነውጥ ስታነሳሱና ሲታማቻቹ ማለት ነው አቁጥጥር ሲል ውላችኋል ሲል እናባስራለን። ኧረ እንደሱ አይደለም። አሁን ምንም አይነት ንቅናቄና ግርግር ሳታነሱ ከማኪና ካስላችሁ እሺ ማኪና ውስጥ ምን ስታረጉ ነበር? ዝምባጭ ምን ታረጉ እንደነበረ እኮ አይናችሁ በብረታችን እያየን ነበር። አንተ ባንደበት አራደሉ ማሸወደሉ ሲዳከና ከናገራሉ ኤግዚቢት ነው ይሄ ነገር ማራጅ መንግስት ድረስ ነው የምታርሱ ላይ ድረስ አንድ ሰው እንዳነካኝ ነገር ናገራሉ ሲጀመር ማለት ነው። እናንተ ሆን ብላችሁ አገሪቷ ከበርጎ ሊታገኝ የነበረው ጋቢ ሆን ብሎ ለማሰረት እንዳ እንስሳ እንዳ ከብት ባየም መንገለት ተዳዳራላችሁ። ሌላ ደግሞ አንደኛ ስማ እባክህ አትለፋፋ። አንደኛ ደግሞ የምናገረው ነገር የፖሊስ አባላት በሚገኙበት ቦታ ማለት ነው ድረስ በመምጣት በመፈታተን ከስራቸው እንዲስተጓጎሉና ማለት ነው አላስፈላጊ ማነሳሳትና ማለት ነው ማቆሎጂ በማድረግ ጠይቃለሁ። ስማ ምን ስታረግ እንደነበር ማለት ማረጃ ወጥቷል። ማረጃ ቀበቶ ፈቶ መሳሳም አይቻልም እንዴ? አይቻልም። ተረዳዳ? ኦኬ በቃ ሁለተኛ ደግመኛ እዚህ መተህ እንዳትሳሳሙ። ቴንኪው እናመሰግናለን። ምን አይነት ረጅም ሻፋዳ ነው ባናረ ግን ካንድ ቀን በኋላስ አልጋ ላይ መተኛት ይችላል? እሱ መመኘት ናችሁ ነው ግን ሲያልቅ ይቀር ወይስ ተናደሽ? እኔ የምለው የኔና አንቺ ፍቅር ግን የአልጋ ላይ ጨዋታና ቁርስን አካትትም እንዴ? ምን ፈልገህ ነው? አልጋሽ በአንድ በኩል እንደሚቀዘቅዝ ሰምቼ ነበር አመጣጤ። አዎ በምን አወቅ እንዴ? ስራችን አይደል እንዴ? አሁን ፊክስ ላድርግልሽ። ብዙ ክፍያ ምናምን አልፈልግም። እግዚአብሔር ምንም በቃ በነፃ ቢሆን አልፈልግም። ደግሞ ቃል ማትጠፍ እንዴ የምትል ከሆነ ደግሞ አንተ ዝተኛለህ እኔ ሳሎን ተኛለሁ ማለት ነው። እንደዛማ ባለጌ አይደለም። ሜሪ አንቺ አልጋሽ ላይ ተኝ። እኔም እኮ አርፌ ነው የምተኛው። ጸባይና ሰምሬ ለጥ አይሆንም። እኔ ብቻዬን ስተኛ ቅዠቱ ያስተኛኝ። ቁጭ ብዬ ልደርልሽ እንዴ? እሺ ፕሮሚስ አትረብሸኝ ማለት ነው።
No sex without condom. ምን? እስቲ ደግሞ No smoking. በል ደህና ደር። ጠዋት መምጣት አለብኝ እንዳትረብሽ። እሺ ደህና ደር። አዎ አንዳንዴ የማይመቸኝ ሰውና ትራስ ካለ አንጎራፋለሁ። ለምን ስታጓራፋለህ? ቆይ ግን የኔና አንቺ ፍቅር ገና ለአቅመ ግንኙነት አልደረሰም ማለት ነው? ማለት ነው። ታዲያ መቼ ነው የሚደርሰው? ወይ ሴቶች ሜሮን እኮ ማለት ከተማችን ላይ ቆንጆ ግንባር ማለት ነው። እኔ ምናልባት ቀድሞውን ሪዘርቭ ያደረገና የሆነ ሳንቲም ፈሰስ የሚያደርግ ሹገር ዳዲ ነው ነው? ኧረ በጭራሽ። ዘንድሮ እኮ በእነሱ ብሷል። ሜሮን 100% ሹገር ፍሪ ናት። ስለዚህ ሜሮን ከማናቸውም የጾታ ንክኪ ነፃ ናት ነው የምትለኝ? በሚገባ አቶ ሰላም። እኔ የምልህ አሁን ወደ አንተ ስመጣ በየቦታው በለጨ ምናምን የሚላየው ይሄ በለጨ የሚባለው ሰውዬ በጣም ሀብታም ነው? አዎ ሀብታም ነው። ከምርሽ? እንዴ ነው መርቀነሻል እንዴ? ወዲህ የሚመርቅነሻል? ቆይ አሜሪካ ከሄድሽ ምን ያህል ጊዜ ሆነሽ? ላይክ አመት ሊሞላኝ 6 ወር ነው የቀረኝ። ቆይ ከኢትዮጵያ ስትወጡ አሻራችሁ ነው የምትሰጡት? ከአሜሪካ ወደ ኢትዮጵያ ስትመጡ ሚሞሪያችሁ ነው እንደምትሰጡት? You're so funny. በይ ከሶፈኒ ቀጥሎ ወደ ገደለው እንግባና ማሚ ስንት ሳቢ ላከች ካንቺ ውጪ? ካንቺ ውጪ ላይክ ከልብስና ከሽቶ ውጪ $1,000 ማሚ ምን ነካት? 1,000 በጣም ትንሽ ነው። ቁጥር አላስተማረህም እንዴ? 1,000 የአሜሪካን ዶላር እኮ ነው የተላከለ። ወደ ተስፋዬ ደግሞ ሲቀየር ብዙ ነው። በይ አንቺ ካሉሽ ክትፎ ልጋብዝ ትኛለሽ። ትንፋሹን ግቢልኝና ልንካውቅ። መቼም ስለኔም ስለ ድርጅቶቼም ሰምተሻል ብዬ ገምታለሁ። አዎ የተወሰኑትን አውቃቸዋለሁ። ብዙ ነገርም ደግሞ ቶማስ ነግሮኛል። ከኔ ጋር ስራ መስራት በጀመርሽን ልክ በብር ላይ እንደመተኛ አስቆጠሪው ሜሮን። ምን ነው ብር ላይ ተኝተሽ አታውቂም መሰል? ስራው መቼ እንዲጀመር ነው ያቀድከው? በቶሎ ቢጀመር ደስ ይለኛል። ፋይናንሻል ፕሮጀክት ፕሮፖዛልን አቅርቢልኝና ፈርሜልሽ መጀመር ትችላለሽ። ጥሩ፣ በአጭር ጊዜ ሰርቼ አመጣልሃለሁ። ለፕሮጀክቱ ስኬት እንደዚህ እየተቀራረብን እየተገናኘን በጋራ አብረን መስራት እንችላለን። ከተስማማንና ከተግባባን ብዙ ስራዎች አብረን እንሰራለን። አሌክስ ያልገባህ ነገር አለ። ቴዲ እኮ ሜሮንን ለምን እንደቀረባት ሁሉ ዘንግቶታል። እስካሁን የጋብቻ ጥያቄ አላቀረበላትም። አንድ ነገር ሳይፈጠር ጊዜው ነጎደ። አሌክስ ገና እኮ አጭር ጊዜያችን ነው። በሰዓት ደግሞ ሜሪን ለጋብቻ ጠይቄ ማጣትም አልፈልግም ማስከፋትም አልፈልግም።
ደሞ ሜሪ እንደምታስቧት አይነት ሴት አይደለች። በቃ በጣም የተለየች ነች። አስተሳሰቧ፣ ቅንነቷ፣ በራስ መተማመኗ በቃ ልዩ ሴት እኮ ነች። የዘፈን ዳርዳሩ ነጠላ ዜማ ነው አይደል? እየወደድኳት ነው እንዳትልኝ። ኦፍ ኮርስ እየወደድኳት ነው። በእርግጥ መጀመሪያ ለፕሮግራሙና ለኢንተርቪው ነበር የቀረብኳት። አሁን ግን በቃ ወድጃታለሁ። ታዲያ እንደዚህ የምትወዳትን ሴት እኮ ነው ቀሪ ዘመናችንን በደስታና በተድላ በትዳር አብረን እንኑር ብለህ ለጋብቻ የምትጠይቃት። አሌክስ ከባድ እኮ ነው። ምን ብዬ ነው የምጠይቃት? በቃሽ እንደዚህ እናርግሽ። ዛሬ ዋንጫ ነው። ቴዲ የሆነ አዲስ ነገር ሰርቶ ዋንጫውን ዞት ይመጣል። ቆይ ግን እሱ ፍቅሩን ለመግለጽ እንደዚህ ሆነ የከዳው ምን ሆነ? ፍቅር 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 ማፍቀር ያስፈራል። አዎ አዎ አባባው ነግረኝ ፈለከው ነገር? አዎ ግን በቃ ካንቺ አጠገብ ሰውን ለምን እንደሆነ አላውቅም እናገረው ሁሉ ይጠፋል። ፍርሃት ይወረኛል። በህይወትሽ ብዙ አይነት ሰዎች ልታውቂ ትችያለሽ፣ ግን በቃ ሁሉንም ወዲያው ልትረሻቸው ትችያለሽ። ሜሪ፣ እኔ ግን አንቺን መርሳት አልቻልኩም። አልገባኝም። አፍቅሬሻለሁ። በአጭር ጊዜ ውስጥ እንድንጋባና አብረን እንድንኖር እፈልጋለሁ። እስቲ ያልከው እንድቀባ ምንድን ያልኩት? ያልከውንማ ታውቀዋለህ። አሃ ለዛ ነው በዚህ ምሽት ዋይን ይዘህልኝ የመጣው። ሜቢ በጣም ቸኩዬብሽ ይሆናል። የወንዶች መሰረታዊ ችግር እኮ ይሄ ነው። ይህን አይነት ስሜት ያለች ስለመሰለኝ የለኝም። ለነገሩ እኔ ጥፋተኛ፣ ቀድሜ መናገር ነበረብኝ። ምን ነው? ማግባት እንደማልፈልግ። የማስታወቂያ ቀረጻውን ኬንያ እናድርገው ብዬ ልውሰዳት እንዴ? በዛውም ሞምባሳ ሐይቅ ዳር እየተንቦጫረቀች እየተዝናናች ኮክቴሏን ትጎጭ እንዴ? ኧረ ጋሽ ሰሌ የምር ሬሳ ማራቅ ነው። ለምን የሥራ መጀመሪያ ፓርቲ አናዘጋጅም? ከዛ በኋላ ሰፋ ያለ ጊዜ ይኖራቸዋል። በዛውም ማስከር እኮ ነው። እንጋብዛትም እናስክራትም እያልከኝ ነው? ኦፍኮርስ ይሄ የተቀደሰ እርኩዝ ሀሳብ ነው ቶማስ። እንኳን ለዚህችኛ ፓርቲው ይዘጋጃል። ቴዲ መናገር የምትፈልገውን ተናግረሃል። በእናትህ ጎረቤት አንረብሽ፣ ወደ ቤት ሂድ። በጭራሽ ትዳር ክቡር የሆነ ህብረተሰባዊ ተቋም መሆኑን አውቃለሁኝ። ይሁን እንጂ አሁን ባለኝ አቋም ግን ሚስት መሆን አልፈልግም። እንጂ እኔም እኮ የምትላት አይነት ሴት አይደለሁም ልጁ። ደግሞ የሚወዱትን ሰው ከቤት ይወጣልኝ አይባልምሽ? እውነት ነው።
Darling, you're with me, always around me. Only love, darling, I feel you under my body. Only love, give me shelter or show me heart. Come on, love, watch me fall apart, watch me fall apart. እባክህ ቴዲ ሰው አትረብሽ። እኔ እንዲህ የሚያህል ሰዓት ስለቆለፍሽ በእናትሽ ቴዲ የሚሰራው ቧንቧን የጠገነልኝ እና በደምብ ጠገነልሽ። አይሆፕ ሲጠግን ቆለስ ነው። አፈጣጥናችሁ ብቻ ባልሆነ ምንም እንደፈጣጥነው ስንት ገና ነው ወደ ገደለው ንግባ። ቴዲ የሚፈልገው ቤትሽ ድረስ መጣ። ሊያገባኝ እንደሚፈልግ ሊነግረኝ And watch me fall apart, watch me fall apart. ወይ በቃ እንደተመኘው ከሚስት ጋር ተፋተ ላጤውን አረፍኩ አይደል? ሊያውም በጋይ ነው። ደግሞ ለመፋታት ጋር ይሆነ አይሆነ ምን ልዩነት አለ? አረ ልዩነት አለው እንዴ! በጣም ልዩነት አለው። በጋይ ፍቺ እኮ ስትፋታ ባል አይኑ እያየ ቆሞ ሚስቱ ገንዘቡን ትካፈለዋለች። ኮልጌት ሳይቀር በቃ ቀንሳ ነው የምትካፈልኩ። ደግሞ ሚስትን ምኗን ወደነ ያገባት? ቅርጿን አይቼ በቃ ቅርጿ ብቻ ነው። ሚስቴን ስጠብሳትና ሳገባት ቅርጿ አጃይብ ነበር። ልክ ካገባትና እቤት ካስገባት በኋላ ግን ፍቅራችን ይጨምራል፣ ሀብታችን ይሰፋል ብዬ ስጠብቅ እሷ ብቻዋን ሰፍታ ቁጭ አለች። ብቻዋን ሰፍታ ስለወፈረች ነው አይፈታል እንዴ? ውፍረት ቢሉ ውፍረት እንዳይመስል። እኔ ቲቪ ያየው ከሆነ እሷ በሳሎን ስታልፍ ጨርሳ እስክታልፍ ድረስ አንድ ሙሉ ገበና ድራማ ያልቅ። ሙሉ ገበና ድራማ። ከዛ በኋላ እኔ ኔክስት ዊክ ምን ይገጥማቸው የሚለው ነው። በቃ አንተን ትዳርን ግሽግሽ ያርጓል ማለት ነው። ኤኒዌይ ብድር ተፈቅዶልሃል። በጣም አመሰግናለሁ። ችግር የለም። ልቀቀው። ቁጭ በል። እሺ። በጣም አሪፍ አፍቃሪ መሆንሽማ ሁላችንም እናውቃለን። ምክንያቱም ራስሽን በጣም ስለምትወድ። ራስን መውደድ ነው የሚሻለው። ሰው ማፍቅረን ስንት ተጎዳን። በፍቅር ተጎዳ ብለሽ ወንድ ሳትቀርቢ አትኖሪ። ግን ቴዲ ላይ ባለሽ ስሜት እርግጠኛ መሆን መቻል አለብሽ። እርግጠኛ መሆን መቻል አለብሽ ማለት ነው። Read your mind, follow your heart, and believe your soul. Got it? Yeah. ማስ የባንክ ተሳካ እንኳን ደስ አለ። እኔ ምንም አላደረኩም። ይኸውልህ ማስረሻ ጭቅጭቁን ተወና ቀጣዩ ነገር ብናወራበት ይሻላል። አንተ እኮ ሴት ነህ። ባሉት ጊዜ የቀሩትን ነገሮች አሟልተህ ለፕሮግራሙ መቅረብ ትችላለህ። አንዳንዴ ይሄ የምፈልገውን ነገር እንዳደርግ ብትፈቅድልኝ ደስ ይለኛል። አውቃለሁ ለእኔ አስበህ እንደሆነ፣ ግን ደግሞ እያጨናነቀኝ ነው። ድጋሚ ሚስት ፍለጋ መቼም አላደርግም። እንደውም በዚህ ጉዳይ ከአሁን በኋላ ባናወራ ደስ ይለኛል። ይሄ የመጨረሻ ውሳኔ ነው። አንድ ይቅርታ አቶ ሰለሞን አይስሩ ደርሽልኝ። አመሰግናለሁ። አንተ ቶማስ ምንድነው እየሆነ ያለ? ምን ነው ጋሽ ሰለሞን? ከጎረምሳ ህፃናት ያልካት ልጅ እኮ ባለትዳር ነኝ እያለችኝ ነው። ከየት የመጣ ባል? እኔ ምን አቅልሃለሁ? ኧረ ዋሽታ ነው እንዴ? ባል ሳይኖራት ለምን ትዋሸኛለች? ስማርት ልትሆን ብፈልጋ ነው። ከምር ነው? ለክጀዳ ኮች ባህሪ ነው። ቆቅ ለቆቅ ስማ፣ እኔም ከሷ የባስ ቆቅ መሆኔን አሳያታለሁ። ቻው፣ ስጨርስ እደውልልሃለሁ። ምን ነው አቶ ሰለሞን ዝም አልክ? ተጫዋት እንጂ። የሆነ ሰው ለማስታወስ እየሞከርኩ ነው። ቴድሮስ ነው ያልሽኝ የባልሽን ስም? ቴድሮስ። ቴዲ አገባ ባላልሽ ታውቀዋለህ? ታውቀዋለህ ማለቴ ከቴዲ ጋር ትተዋወቃላችሁ? በደንብ ነው የማውቀው። ዋው ቆንጆ ሚስት ነው ያገባው። በይ በይ እሱንም ፓርቲው ላይ ጋብዥልኝ። ፈጣሪ አጣምሮ ያለኝ የወንዶች መሰረታዊ ችግር እኮ ነው።
ከቀረ በጣም ነው ማዝነብሽ። ወይ አቶ ሰለሞን ቴዲ እንኳን መገኘት የሚችል አይመስለኝም። በዛ ሰዓት ስራ ላይ ነው የሚሆነው። ማታ እኮ ነው እንዴ? የምን ስራ አለ በዛ ሰዓት እንዴ? ግብዣው ከነ ባለቤትሽ ነው። በዛው ለምን ሰርጉን እንዳልጠራኝ ወቅሰዋለሁ። እኔም ራሴ በቆረጠ ቆይ አንቺ ግን ባላለኝ ብለሽ ስትዋሺ ቴዲን ይዤ እሄዳለሁ ብለሽ አስበሽ ነበር? አይስወር አላሰብኩም። እና የቴዲስ እንዴት መጣልሽ? እኔም ገርሞኛል። አየሽ ቴዲን ለባልነት ታስቢዋለሽ ማለት ነው። this is why exactly ሁሉ ጊዜ ጋር የሚያክሹር የሚልሽ አረ ባል ብዬ ቴዲን ስም ስለጠራው of course ወይ ሴቶች የጣላችሁትን ነጥብ ለማስመለስ ስትራቴጂ ስቀይሱ አንደኛ እንደዛ ስለምናት ጓደኛ ምን ብላ አሁን ደግሞ ባል አሌክስ አሁን ቁም ነገሩ ልንገራችሁ። ሜሪ ከፊት ለፊቷ የሚጠብቃት አሪፍ ቢዝነስ ነው። ይህ ቢዝነስ እንዳመጣት እንዴት እንርዳት እኮ ነው የምላችሁ ያለሁት እኔ እንዴ። ኦኬ በአንድ ነገር እንስማማ። በዚህ አንድ ሌሊት ውስጥ ሙሉ የባልነት መብቱ ለቴዲ ሊሰጥ ይገባል። አዎ ትክክል። ግልጽ አይደለም። እቺ ደግሞ ነገር ራቁቱን ካልመጣ አይገባሽም። እና መቼም ለአንድ ቀን የውሸት ትዳር 80 ይፈራረሙ። በዚህ ላይ ደግሞ ሙሉ የባልነት መብት ማለት ነው። በቃ ባለ ሙሉ መብት ባል ማለት አንድ ባል ከሚስቱ የሚያገኛቸውን ጥቅሞች በሙሉ የማግኘት መብቱ በ24 ሰዓት ውስጥ የተጠበቀ። አይዞሽ በዚህ 86400 ሰከንድ ውስጥ ቴዲ በችግሯም ሆነ በሐዘኗ ላይ ለያት እሷም ላትለየው ቃል ይገባባሉ። ከፓርቲው መጠናቀቅ በኋላ ጋብቻው በይፋ ፍቺ ይቋጫል። ለዚህ ደግሞ ያለ እስኪ ቆይ ጥቅማ ጥቅም ያልካቸው ነገሮች ዘርዝራቸው። ወንድ ከሴት የሚያገኘው መሰረታዊ ተፈጥሯዊ ጥቅሞች አታውቂያቸው? እንዴ እሺ ሜሪሱን ሽሽት መሰለኝ ባላለኝ አለችው መጀመሪያ። እኔን ማለት ነው? አዎ አንተን ማለት ነው። አንቺ ሚስት እኔ ባልና ሚስት ሆነን ማለት ነው እንዴ? ቆይ አንድ ጥያቄ አለ። እኔ የውሸት ባል እንደሆነ የታጨውበት ምክንያት ምንድን ነው? ሌላ ምንም ሪዝን የለውም። አካባቢ ላይ ከማውቃቸው ወንዶች የተሻለ ግንዛቤ አለክ ብዬ ስላሰብኩ። በጣም ደስ ይላል። አሪፍ የማስተዋል ብቃትና ምንድን ነው ያልሽው? ቴዲ አንቺ ለምን ባል ሳይኖርሽ ባል አለኛሽ? ሰውየው አካሄዱ ጥሩ አይደለም። ማለት ያነክሳል። ቴዲ ፕሊስ አትቀልድ። ኦኬ ምናልባት የሰውዬ አቶዝ ቢገዛስ? ቲንክ እሱ ድሮ የቀረ መሰለኝ። በማያልቀው ጉድጓድ እየተነገደ ወንዱ በእግር ሲሄድ ሴቱ ባቶዝ ሄደ አለች እቺ ማለች ሌዲ ጋጋ። ነገሩን አታስፋው እንጂ ባሌ ትሆናለህ ሳትሆን እንዴ? በውዴታ ነው በግዴታ? እሺ በውዴታ። እስቲ እንሞክራለን። በዚህ ጉዳይ ላይ ብዙ ጊዜ አውራናል። ማውራት ሳይሆን ማድረግ ነው ያለብህ። የነገሮች አለመስተካከል ነው እንጂ ሁለታችንም እኮ እየጣልን። አይመለከተኝም። ካልፈለግ ፊርማውን መቅደር ትችላለህ። ኧረ እዛ ደረጃ ማንደርስ። ይኸውልህ ልየሞች ምን ባልሽን ጊዜ ውስጥ እንገባለን። ቆይ ነገ ቆይ ከነገ ወዲያ እያልክ ይኸው ዘመናት አለፉ። ትንሽ አላሳዝን? ባልሽ
ልክ ነው እንዳዘዝኩ አንተ ደግሞ ታዘኛለህ ማለት ነው። ዞረክ ሊላና አንቺ ፊት ለፊት እያየሻል ያዝሽኝ ነኝ ፈለክቶ ኦኬ እሺ Now wait a minute y'all. Now this dance ain't for everybody. ወይ ወይ ጡትሽን አውልቂው ቤዚ ያ ነገር ብነግርሽ አስተዛዘብኝ ማስተዛዘብን ከሆነ ያስተዛዝበናል let me hear ቴዲ ነው ድጃለሁ እቺ አባቴት ሙት ማነገረሽ ባነገረሽ ቆይ ያልኩሽ ሰምተሽኛል ቴዲ ነው ድጃለሁ ታዲያ እኔ እኮ ድሮ ነበርኩ ማቅ በቃ ግጭ ነው ይበሽ በቃ ባለቀ ሰዓት ጅንጫ ሰጠሽ በቃ እሺ አሁን ምን ትመክረኛለህ? እኔ ከሽልማቱ በላይ ሚሮን እንዳስቀደምኩት ሁሉ አንተም ከሁሉ ነገር በላይ ሊሊን ልታስቀድማት ይገባል። አሁኑኑ ሊሊን አግኛትና እንደምታገባት ነገር ወደ ቤት አስገባት። እሱ ለኔ ተውና የገባህበትን አጣብቂኝ ግልጽ አድርገህ ለሚሮን ነግራት ለመጨረሻ ጊዜ እንድታገባ ጠይቃት። አንተን እንደምታፈቅራት እሷም የምታፈቅር ከሆነ ከጎን ለመቆም ወደ ኋላ አትለው። አዎ ጠይቃት። ባንቺ ተስፋ እንደማልቆርጥ ነግሬሻለሁ። ታገቢኛለሽ ሜሪ? አላገባም ካልሽኝ እሞትብሻለሁ። በእናትሽ እንዳልሞትብሽ አግቢ። ፕሊዝ አታስጨንቀኝ። አንቺ ተጨንቀሽ ምንም ነገር እንድታደርጊ አልፈልግም። የኔ ቆንጆ መልስሽን እየጠበቅኩ ነው። እሺ የማስብበት ጊዜ ስጠኝ። እሺ ምን እዚች አካባቢ ዞር ዞር ብዬ ልምጣ? አባባ ሲደውል የሰርግ ቀኔን መወሰኔን ለመንገር እንዴት እንደጓጓ ዛሬ ደግሞ አንቺም በጣም ነው የምትደሰት። መደሰት ብቻ እንዴ ፌንቱን ላሳይሽ ሰራ ይቀራል ብለህ ነው? ቻያለች እኮ ናት እንትማሸር ስልክስ ማስሬ ዲዲ አሌክስ እሺ ዲዲ ያው ገባኝ አለ ዲዲ እርልስኝ የሜሪ ጉዳይ ተሳካ ልታገባኝ ነው እስቲ ልትወድ አዎ በቃ ይኸውልሽ አሁን ውጡና በኔ ስም ፈታ በሉ እሺ እንኳን አብሮ ደስ አለ አትጪ አንቺ እንደሆንሽ ቴዲን ካገኘሽ በኋላ እኔን ችላ ብለሽኛል። ረቤዝ ቾዬ እንዴ ሲጀምር ባንቺ የሚጨክን አንጀት የለኝም። አይ ግን ለምን እንደዚህ ለማግባት እንደጓጓ ጠይቆሽ ታውቂያለሽ? አላቅ ለማስታወቂያ መመረጡን ነገርሽ? አልነገርኩትም፣ ግን ሰርፕራይዝ ላደርገው አስቤያለሁኝ። አስበሻል ግን ቤዚ ለማስታወቂያ መመረጥን ስነግረው እንዴት ደስ ይለው እንደሚችል።
ለማንኛውም ግን ቴዲን ጠዋት እና ማታ እንዳዋ በደንብ አርገሽ ተንከባከቢው። ድብና አርጌ ነው የምንከባከበው። ቴዲ እኮ ነው። በጣም ቆረጭ ጊዜ ሆነ ከተጠፋፋን። ለሞኑ ቴዲ ደህና ነው? ደህና ነው። ከአራት ዓመት በፊት የገባነውን ቃል ስለፈጸምን በጣም ደስ ይላል። ያንን ልነግርህ ነበር አመጣጥ። የሚገርም ነገር በርካታ ተመልካቾች ፕሮግራሙ እንዲቀርብ ጥያቄ እያቀረቡ ነበረ። ጥሩ ሰዓት ላይ ነው የመጣው መስረሻ። በቃ እናንተም ከዚህ ሰዓት በኋላ ፕሮግራማችሁ መጀመር ትችላላችሁ። እኛም ኤኒታይም ከዛሬ ጀምሮ መቅረብ እንችላለን። ልክ ነህ። አዎ ይሄንን ማስገባው እንዴ አጅሬ ደግሞ ምን ታደርጋለህ? በልበላ አታስቀይስ። ወሬ ከጀመረ በፍጹም አያውቁም። የፋሚሊ ኮሚሽናችንን ብንጠይቅ ነው። ይህን ኮሚሽን ባለፈው ጊዜ እንደው ምን የመሰለሽ ግጣም አግኝቼ ስልክ አንተ ሰውዬው አቁም እንጂ እንዴ አንተ ትልቅ ሰው አይደል እንዴ? ያውበት እንጂ አባባዬ ወይ ግጣም ማለት ምን ማለት ነው? ጎሽ የኔ ልጅ እሱ ራሱ ምን የመሰለሽ ግጣም በእግር ማለት ባለፈው ሳይነግረን መኪናውን ደጅ አቁሞ የሰልባቲው ክዳን ግጣም ተሰረቀ። ተገኘኩ። አረ ከዛ ከምናውቀው ቦታ ሰውዬ ዝም ካሉት አሁን አቋርጠ ነው እንደወጣ ነው ፊልም ወሬው አልቀ በስራ ሜሮን ፊት አዋርዶኝ ነበሩ። ሽልማቱን እንዴት ሆንክ ተሳካለ ወይ ግጣምን አገኘ ወይ ብሎ ሜሮን ፊት ብጥብጥ። እንዴ ስለ ቲቪ ፕሮግራሙ አልነገርካትም እንዴ? አልነገርኳትም። እንድታገባኝ ፕሮፖዝ ካደረኩላት በኋላ ስለ ቲቪ ፕሮግራም ልነግራት ነበር ያቀረው። ድንገት እሺ ስትለኝ ወንድሜ ደስታ አስክሮኝ ነገሩን ሁሉ ረሳውታ። ወይ ቲዲ ኃጢአትን ሳትናዘዝ ሳትገባል እናቱስ። ሄሎ አይ ቤዛ። አረ ቤዚቹ አልዘጋውሽም የኔ ቆንጆ። ለምን ታዲያ ነገ ምሳል ጋብዝሽ? እኔም ደስ ይለኛል። ቀሺ ቤዚቹ ስማ ቤዛ፣ ሜሪን በእጅስ ታስገባ እኔን ዘጋኸኝ። አሪፍ አጋጣሚ። ለምን ስለ ቲቪ ፕሮግራም ለቤዛ ነግራት እሷ ለሜሮን ቀለል አድርጋት ነግራት። አሪፍ ሀሳብ። ልጆቹ በራሳቸው ጊዜ መምጣታቸው ታውቆ ሆኖም ተመልካቾች በጉጉት የሚጠብቁት ፕሮግራም ስለሆነ በተቻለ መጠን በፍጥነት መጨረስ አለብን። ምክንያቱም በአሁኑ ሰዓት የቴሌቪዥን ጣቢያችን እንዴት ተወዳጅ እየሆነ እንደመጣ ታውቃለህና ከዛ ወረደ ስራ መስራት የለብንም። እንግዲህ በእኔ በኩል ሁለቱ ወጣቶች በቅርብ ቀን ፕሮግራማችን ላይ እንደሚቀርቡ የሚገልጽ ማስታወቂያ ስፖት አዘጋጅቻለሁ። ስፖቱንም ማክሰኞ ዕለት በነበረን የኤዲቶሪያል ስብሰባ ላይ ቁጭ ብለን ተነጋግረንበታል፣ ተስማምተናልም። ስለዚህ በቅርቡ አየር ላይ ይውላል ማስታወቂያው። በጣም ጥሩ። ጊዜ ስለሌለ በቶሎ ለመጨረስ ሞክር። እንግዲህ ሜሮን ከዚህ በኋላ ጊዜ ሳንፈጅ ወደ ስራ መግባት አለብን። በሁለታችን መሰረት ውጤታማ ስራ እንዲሰራ እፈልጋለሁ። በነገራችን ላይ የባለቤትሽን ፈቃደኝነት ምንድን ነው የምናደርገው? እሱማ በጣም ቀላል ነው። ሜሪ አለች አይደል? እውነቱን ነው። ባለቤቴን ነው መፈራረም እንችላለን። አሪፍ ነው። አንቺ ማለት እሱ ማለት ናቸው። እንግዲህ እግዚአብሔር ያጣመረው ማን ይለያል? አይ ቴዲ፣ መልካም ሚስት ከአምላክ እጅ ትገኛለች ሲባል አልሰማህም? ቆንጆ ባልስ ከየት ነው የሚወጣው? ከሱፐር ማርኬት። ለነገሩ የሜሪን ውበት ከረሳሁት ቆየ። አሁን ሚስትነቷን ብቻ ነው ማሰብ ፈልገው። ማን ጋር ነው ያህል ሰዓት የምታወራው? ከቲቪ ስቴሽን ተደውሎልኝ ጋዜጠኞቹን እያዋራኋቸው ነው። ምን ፈልገው ነው ደግሞ የሚደውሉት? ቴሌቪዥን ጣቢያ ሄጄ ፕሮግራም እንዲጀምሩ መንገሬን አልነገርኩም ለካ። መቼ? ሜሮን ቴዲን እሺ ባለችው ማግስት ነው። ጠዋት እኮ ነው። ጠዋት ነው ሄጄ ነገርኳቸው። እንዴ ያማል እንዴ ማስረ? ለምንድን ነው የሚያመው? ሜሮን የጋብቻ ጥያቄውን ተቀበለችው እንጂ ቴዲ ስለ ቲቪ ፕሮግራሙ ሆነ ስለ ሽልማቱ መች ነገራት? እና ምን ነግሯት ነው የጋብቻ ጥያቄውን የተቀበለችው? ይሄንንማ ጋዜጠኞቹን ከማግኘት በፊት ነበር ማጣራት የነበረብን። እና እሱ አይደለም የደውሎ ቃላችን ተሳክቷል ሜሮን እሺ አለችኝ አለ። ሜሮን እሺ አለች ማለት ግን የደበቃትን ውሸት ነገራት ማለት አይደለም። እኔ ግን የተረዳሁት እንደዛ ነው። ቢያንስ የጋራ ፕሮግራም እንደመሆኑ መጠን አብራችሁ መወሰን ነበረባችሁ። እኔማ ፍቅሩን ብቻ መች መሰለኝ ውሸቱንም አብሮ የነገራት መስሎኝ።
ገና ዛሬ ነው ሊነግራት ሄደው፣ ያውም ለሜሮን ሳይሆን ለቤዛ። ሜሪ ካንተ በፊት ኤርሚያስ የሚባል ፍቅረኛ ነበራት። ኤርሚያስ ሀብታም ነን ከሚሉት የከተማ ግሩፖች ውስጥ አንዱ ነበር። ታዲያ በግሩፓቸው ስለ ሜሪ አቋም ሲወራ ሰማና ሜሪን በእርግጠኝነት እንደሚጠብሳት ተወራርዶ ብር አስይዞ ሜሪን ማሳደዱን ጀመረ። እንደምንም ብሎ ተዋወቃትና ቀረባት። ኤርሚያስ ዘመናዊነቱ፣ ለሴት ልጅ ያለው ክብር፣ ጨዋታ አዋቂነቱ እያዋል እያደር ሜሪን ማርካት ጀመረ። ፍቅር ጀመሩ። ሚስቱ እንድትሆን ፕሮፖዝ አደረገላት። ቁማርተኞቹ ፊትም ቀለበት አሰረላት። እሺ። አሸናፊነቱን አረጋግጦ ቁማሩን በላ። በዚህ መሃል ግን ብዙም ሳይቆዩ ስለ ቁማሩ ሜሪ ሰማች። ራሱን ይነገራት? ራሱ ቢነግራትማ ጽድቅ ነበር። እና እንዴት ሰማች? ወሬ ከግሩፓቸው ሲዘበዝቡ አምልጦ ወጥቶ ነው። ቆይ እውነቱን ቢነግራት ኖሮስ? አይነግራትማ። ቢነግራትስ አልኩኝ እኮ። አፍቅሮ የእውነቱን አፍቅሯት መጀመሪያ የገባሁት ለቁማር ነበር። ከዛ በኋላ ግን የእውነት ስላፈቀርኩሽ ቁማሩ ይቅርብኝ፣ እኔ ካንቺ ጋር ነው መሆን የምፈልገው ብሎ ተጸጽቶ ይቅርታ ቢጠይቃትስ? ይቅርታ ልታደርግለት አትችልም እንዴ? ለምንድን ነው ይቅርታ ማትለው? ምክንያቱም ገንዘብ ስለበለጠበት ዋሽቷታል። ይሄ ሰውዬ የእውነት አፈቀራት እንበላ። ሰው የሚወደውን ሰው እንዴት ይዋሻል? ሜሪ የሚዋሻቱን በጣም ነው የምትጠላው። በአይኗ ማየት አትፈልግም። የሚሰማው ነገር እውነት ነው። ሜሮን እባክሽ አንዴ አዳምጪኝ። ቢያንስ እንኳን ስለተፈጠረው ነገር ላስረዳሽ ነው። ምን ልታስረዳኝ ፈለግ? አይደለም መቼም ቢሆን አይተህ ማየት አልፈልግም። እየበላት ማስሪ ነገሮች እንዳይጋገሩ ነው በወቅቱ። እና እኔ ምን ላድርግ? አንተ ቲቪ ስቴሽን መሄድንና ፕሮግራሙን እንዲጀምሩ ማዘዝን በጭራሽ ቴዲ መስማት የለበትም። ይሄ እኮ በራሱ በቴዲ ስህተትና ግዴለሽነት የተፈጠረ ችግር ነው። አንደኛው ፋይል ሲዘጋ ሌላ አዲስ ፋይል ይከፍታል። ኧረ ማስሪ እየተደማመጥን አሁን መወነጃጀሉን ትተን ለምን ወደ መፍትሄው አንሄድም? ቴዲ ነገ ዛሬ ሳይል ሜሮንን አግኝቷት አንድ ነገር ሳያስቀር የዋሻትን ውሸት እንዲነግራት እኔ ላግባባ። መናገርማ ግዴታው ይገባኛል። ቢሆንም ግን ፍቅር ላይ እንደሆነ ተረዳው። የሚያጣት ይመስሏል እኮ። ስለዚህ አንተ ለጋዜጠኞቹ ደውላቸውና ፕሮግራሙ የሚተላለፍበትን ጊዜ አራዝሙት ብለህ ነገራቸው። እሺ አሁን ቆይ ምን እያሰብክ ነው? አዶን ነው ወስና ቴዲ። አለመወሰነ እኮ ነው ይሄንን ሁሉ ችግር ያመጣው። ስማ አሌክስ፣ ስልክ አያነሱ። ምን ይሻላል? በቃ ነገ ጧት አብረን ሄደን እናናግራቸዋለን። ቴዶም ነገ ጧት ሊነግራት ወስኗል። ፕሮግራሙ ማራዘሙ ችግር የለውም። ችግሩ ግን ጊዜ ስለሌለን ማስታወቂያው ከዛሬ ጀምሮ አየር ላይ እንዲሄድ ተደርጓል። ማስታወቂያ? የምን ማስታወቂያ? ለምን አዲስ ትሆናለህ ማስረሻ? በፕሮግራሙ ላይ በቅርቡ እንግዳ እንደምትሆን የሚገልጸው ማስታወቂያ ነው። ራስህ እኮ ነህ ፕሮግራሙ ላይ ለመቅረብ 100% እርግጠኛ ነኝ ብለህ ነገርከኝ። ገባኝ፣ ግን ቢያንስ ሁኔታውን እስከሚነግራት ድረስ ዘግይታችኋል። በጣቢያችን የኤዲቶሪያል ፖሊሲ መሰረት አንድ የፕሮግራም ማስታወቂያ ከ48 ሰዓት በፊት በስርጭት ከተዘጋጀ ማስቀረት የሚቻለው ከ12 ሰዓት በፊት ነው። እናንተ ደግሞ ሰዓት የላችሁ። ማስታወቂያው ስንት ሰዓት ላይ የሚተላለፈው? ድራማው ከመጀመሩ በፊት ይተላለፋል። ምናልባት እንደ 15 ደቂቃ። ከምር እያመጣሽ ማስሪ ነገሩ ማጓግት ነው። አሁን ለትጅ ደውልና ነገር አንድ ሳይቀር ነገር በቃ ይቀር እንዳለ ነው ነገር ሄርዴ የሆነ ወደ ሜሮን ጋር ይሄድ። አሁንም ሜሮን አገኛትና ሁሉንም ነገር ወጥቶ ነገር ምን አፍጥነው ናምተኛል። እሺ አልኩ በቃ ይኸው ሰው ሳይነግራት ወይ ደግሞ እሷ ራሷ ሳታየው አሁንም መንገድ አለብን። የተፈጠረ ነገር አለ እንዴ? ትልቅ ችግር ተፈጥሮ የፕሮግራሙ ማስታወቂያ ያለቁት ነው።
ምን አልቻልሽበት? ሁለተኛ የምከታተለው ድራማ አለ። በእናትሽ አንዴ ደከመኝ። ቴዲ በጣም ነው ናፈቀኝ። ስልኬ እየጠራ ነው። ስልኬ የት ነበር? በቅርብ ቀን በስኬት ፕሮግራም የሁለቱ አብሮ አደግ ባለራዕይ ጓደኛሞች ስኬት ይዳሰሳል። ማስረሻ እባላለሁ፣ በህግ የማዕረግ ተመራቂ። ቴዲ እባላለሁ፣ በኢንፎርሜሽን ቴክኖሎጂ የማዕረግ ተመራቂ። በመጀመሪያ ድርጅት ከፍታለሁ፣ ከዛ ሚስት አገባለሁ። እኔ ደግሞ በመጀመሪያ ሚስት አገባለሁ፣ ከዛ በኋላ ደግሞ ድርጅት ከፍታለሁ። የጠቀሳቸውን እቅዶች በ4 ዓመት ጊዜ ውስጥ እናሳካለን ትላላችሁ? አትጠራጠሩ፣ በሚገባ እናደርገዋለን። ይቻላል ብለህ ካመንክ እኮ ትችላለህ። የገቡትን ቃል ባሉት የ4 ዓመት ጊዜ ውስጥም ካሳኩ የቪላ ቤት ሽልማት ይሸለማል። ግን በቴሌቪዥን አይተሽኝ አታውቂም? አይ አላውቅም። ተመስገን። እኔ በጣም ማግባት አንቺ አትፈልጊም? አላገባም ካልሽ እሞትብሻለሁ። ባለራዕዮቹን እንግዳ ለማድረግ ዝግጅቱን አጠናቀዋል። ብዙዎች በጉጉት የሚጠብቁትንና ታላቅ ሽልማት የሚያሸልመውን ፕሮግራም ስፖንሰር በማድረግ ምርትና አገልግሎትን ያስተዋውቁ። ሁለታችንም የሰርጋችንን ቀን በአንድ ቀን እናደርጋለን። እንደ ቃላቸው ከተገኙ ለስኬታቸው ይሸለማሉ። በቅርብ ቀን በቻናል 5 ስኬት ፕሮግራም እንዳያመልጡ። ቴዲ እኔ ለሽልማት ነበር ማለት ነው የሚፈልገኝ ነበር። ምን አውቃለሁ? Take another chance, take a fall, take a shot for you. Oh, I need you like a heart needs a beat, but it's nothing new. ቴዲ ግን ምን አድርጌው እንደዚህ የሚበድለኝ? ያይ በናሽ ኪሎ በተኛት ሞክሪው። ቅልፍ ሁሉ ኮምፒ ያለኝ እንዴት ልተኛ? I'm holding on your own, got me 10 feet off the ground. ፍቅር ራሱ ቁማር ነው። አንዴ ከተሸወርክ ተበላ ነው። ግን አንዴ እንኳን ሀሳቡን እንዲገልጽ ቻንስ ብሰጠው ምን አለ? ሜሮን ግን ትንሽ ጨከን ብላበት። እሷን መውቀስን ትተን ቴዲን አንድ ነገር እናድርግ። ቆይ ምን እናደርገው? ሊያናግረን ራሱ እኮ ፍቃደኛ አይደለም። አይ ነው ሜሪ ባክሽን ቢያንስ እንኳን አዳምጪ። ቆይ ምን አድርጊ ነው የምትለኝ? ለምን አትወኝም? ስለተፈጠረው ነገር ላስረዳሽ። አልጎዳሽም ብለህ ስለጎዳኝ? በእርግጥ አጋጣሚውና ያደረኩት ነገር ዝም ብሎ የሞኝ ሰው እንደሆነ አውቃለሁ። ትቀልዳለህ አይደል? እመኝ ሜሪ፣ ካሁን በኋላ እያንዳንዷን ቀን የምኖረው አንቺ ከዚህ በፊት ለኔ የነበረሽ ክብርና ፍቅር እንዲመለስልኝ ስል እኔ አንቺን ደስታ ነው ማየት የምፈልገው። ምክንያቱም በጣም አፈቅርሻለሁ። እሺ ስለኔ ደስታ ከተጨነቅ እኔ ምንህን የምትሰማኝ ከሆነ ፕሊዝ ቴዲ በእናት በቃ ተወኝ። ሊቭ ሚ አሎን። ይሄ ከሆነ አንቺን የሚያስደስትሽ ችግር የለውም፣ አደርገዋለሁ። በጣም ነው የሚያስደስተኝ።
ይኸውልሽ እኔ በጌታ ስም እላለሁ በፍጹም አንቺን ለመጉዳት ያደረኩት ነገር የለም። ውሸታም ነህ። እመኝ ሜሪ። እንደውም ከዚህ በላይ ላወራህ አልችልም። ለአንዴና ለመጨረሻ ጊዜ ከዛ ከጎረምሳ ጋር ላይገናኙ ተለያዩ። ምንድን ነው የምታወራኝ? አሁን ያለ ተቀናቃኝ እጅ ውስጥ ገብታለች። ቆይ በምን ምክንያት ነው የተለያዩት? እንዲያው ከበድ ያለ ሳይሆን አይቀርም። ከምርህ ነው? ይህን አጋጣሚ ደግሞ ቶሎ ተጠቀምበት። በመጨረሻው ሰዓት እጅ ላይ ወደቀች በለኝ። አንተ ነው የምጠብቀው። ላነጋግር እፈልጋለሁ። ማንንም ማናገር አስጠልቶኛል። አታስብም እንዴ? ያማል? አላስብም። በቃ ያመኛል። ሰው የሚባል ነገር እንዴት እንዳስጠላኝ። ማስረሻ በእናትህ ለምን አትተውኝ? እንዲህ ይሆን ያየው እንቅልፍ የሚወስደኝ ይመስላል። ንገረኛ። የማንረበሽ ይመስላል። ለምንድን ነው የምትረበሹት? እናንተ ስለኔ ምን አገባችሁ? ስለኔ ምን አገባችሁ? ምን አገባችሁ እናንተ ስለኔ? እኛ ስላንተ ምንም አያገባን። እውነትን አመሰግናለሁ። አሜርት ከዚህ በላይ ምንም መስማት አልፈልግም። እኔ በጓደኛዬና በወንድሜ ጉዳይ አይመለከተኝም፣ አያገባኝም። ይሄ ነው ቃላችን። ማስረሻ እኔ ሲጀመር እንደዛ ለማለት ፈልጌ አይደለም። አልክኩ እንተ እኮ ለኔ ጓደኛዬ ብቻ አይደለም ወንድሜም። ከገባ መወለድ ቋንቋ ነው፣ ግን ምን ዋጋ አይደለም። ወለ ማስረሻ በእናትህ እኔ ሌላ ህመማት ነው እንዴ? እሺ ቆይ እኔስ ምን ልሆንሽ? ቢያንስ ስልኩን አንሺውና ችግር ላይ መሆንሽን አሳውቀሽው ሴት ልትታረጊ ድረስ ጊዜ እንሰጥሽ ለምን አታደርጊው? እንደውም ስልኩን አንሺውና ስራውን መስራት እንደማልፈልግ ንገሪው። ሜሪንቴ ማስታወቂያውን ለመስራት ተፈራርመሽ ቀብድ ተቀብለሽ እንደገና ይሁን ሁሉ ጊዜያችሁን ዌስት አድርገሽ አልሰራም ዴ ከሞን ሜሪ this is so shame። በጣም ቤዛ በእናትሽ ለምን አትተይኝም? እዚህ ግቢ ውስጥ ነው እንግዲህ በህይወታችን ውስጥ ጣጣ ያመጣብንን ቃል ይገባል። በእርግጥ በወቅቱ ልክ ነበር። በቃ ህይወት እንደዚህ ናት። ሁሌም ጥሩ አይደለችም፣ ሁሌም መጥፎ አይደለችም። እያጽናናኝ ነው እንዴ? ለምን አጽናና? ለምሳሌ በዘመን ከሜሮን ጋር አገናኛል ብላ አስባ አታውቅም፣ ግን በቃ ተገናኛችሁ። የተወሰነ ጥሩ ጊዜ ያሳለፋችሁ፣ ከዛ ተለያያችሁ። እመነኝ ቴዲ፣ አንድ ቀን ሁሉም ነገር ጥሩ ይሆናል። አሁን ግን ግራ ሲገባን ዝም ብለን እንሳቅ። በህይወታችን የሚፈጠሩ በጎም ሆነ መጥፎ ነገሮች የራሳቸው የሆነ ምክንያት አላቸው። ልክ ነው። ካለፉት ነገሮች የተማርኩት ይመቻል። ቴሌቪዥን ፕሮግራሙ ላይ ለመቅረብ መወሰነ ሜሮን እውነታውን እንድታውቅ አሪፍ አጋጣሚ ነው። አሁን እኔ እሱ ያሳስበኝ። ከዚህ በኋላ ማየት የምፈልገው የወደኩበትን ቦታ ሳይሆን የተንሸራተትኩበትን። አቶ ሰለሞን ለምን ስሜታዊ እንደሆንክና ሚስትሬት እንደምታደርገኝ ያልገባኝ። አንቺ የሰጠውሽን አማራጭ በሙሉ ወደ ጎን እየተውሽ ለምን ከሁሉ ውጭ እንድናወራ እንደምታስገድጅኝ አልገባኝም። ሜሮን ከሌላ ሰው ጋር ልስራ ነው ያልኩት። እሱን እርሺው ሜሮን፣ እሱን እርሺው። ቴዲን ለምን እንደመረጥነውና ያን ሁሉ ክፍያ ለምን እንደከፈልሽ እኛ ብቻ ነው የምናውቀው። አሁን ባለውበት ቦታ ከቴዲ ጋር መስራት ካልቻልኩስ? የዚህ መልሱ ውሉ ላይ በግልጽ ተቀምጧል። ውል ማለት እኮ ወረቀት ነው። እኔ እናንተ ከተግባባና ከተረዳዳን እኮ ሊሻሻል ይችላል። እንዴ እኔም እኮ የድርጅቴን ጥቅም ወደ ጎን ትቼ እኮ አንቺን ለመርዳት ብዬ እኮ ነው። እንዴ አንቺ ደግሞ ከውሉ ውጭ ልትደራደሪ ፈቃደኛ አይደለሽ። እና እኔን በሴትነት ትደራደረኝ ማለት ነው?
አልወጣኝም። ስያሜውን አንቺ እንደፈለግሽ ሰይም። ቆይ አማራጭ የላትም ብለዋል። ታስጨንቀኝ ሜሮ፣ በዚህ ጉዳይ ከዚህ በላይ ማለት አልፈልግም። በጣም በርካታ ስራ አለ። ለማንኛውም ይሄን ውል ከመዋልሽ በፊት ለህግ ባለሙያ ማሳየት ነበረብሽ። ቆይ ውሉ ላይ ችግር አለ ማለት ነው? ችግር አለው ወይ ትለኛለች? ይሄ እንዳለ 3 ገጽ የያዘው ችግር አለ እንዴ? ምን ጥሩ ነገር አለ? ሰዎቹ ሆን ብለው ለራሳቸው እንዲመቻቸው አድርገው ነው ይሄን ውል ያዘጋጁት። ስለዚህ የሚሻልሽ ወደ ፍርድ ቤት መጨቃጨቅ ምን አለ? ምክንያቱም ያሸንፉሻል፣ ይረቱሻል። ተሸንፍሽ ማለት ደግሞ ሙሉ ወጫቸውን፣ እዳቸውን፣ ኪሳራቸውን ሁላቸውን ክፈይ ነው የምትባይ። ምከረኝ የምትይ ከሆነ አርፈሽ ይሄንን ውል ካዋዋለሽ ሰው ጋር ሄደሽ ተስማሚ። ሲሜሪ ነገሮች ተበላሽተው ወደማይሆን አቅጣጫ ከመሄዳቸው በፊት ይህ 4 ኮከብ ደደብም አድቫንቴጅ ከሚይዝብሽ ለምን ሰምቲንግ አናረግም? እሺ ቆይ ምን እናድርግ? በጣም ስለጨነቀኝ በቃ ማድረግ የሚገባን ሁሉ ልጅቷ ሆን ብላ ሳይሆን ሳታስበው ችግር ውስጥ ገብታለች። አንተ ካረዳሃት ደግሞ የበለጠ ችግር ውስጥ ትገባለች። ቴዲ ፕሊዝ እንርዳት ነው እያልኩ ያለው። አሁን ወደ ራሴ ስመለስ ለምንድን ነው በተለያዩ ምክንያቶች የምትወጣው? ማስታወቂያውን ያላንተ መስራት አትችልም። እኔ እኮ ሞዴል አይደለሁም ሊሊ። ባለፈው ባሉን አላችሁኝ፣ እሺ አልኩኝ። እሱን እርሳው። አሁን ተቀጣጥረናል። ደውዬ ማሳወቅ አለብኝ። ቴዲ ያለፈውን ነገር ሁሉ እርሳውና ሜሮን የምትረዳበትን ነገሮችን ብቻ ለማሰብ ሞክር። ያን ሁሉ ጊዜ አብሬያ ስኖር ለምን አልነገረችኝ? የማስታወቂያ ስራውን የተፈራረመችው እኮ ያኔ ሳትጣሉ በደጉ ጊዜ ነው። ከነገ ዛሬ ሰርፕራይዝ አደርጋለሁ ብላ ልትነግር ቀን ስትጠብቅ ሌላ ነገር ተፈጠረ። ስማ፣ ሰሞኑን አንድ ነገር ሰርፕራይዝ አደርጋለሁ። ምን አይነት ሰርፕራይዝ? ሚስጥር ነው። ቆይ ከመጣላታችን በፊት የተፈራረመችው ነው የምትሉት? አዎ። አሌክስ የሜሮንን ጉዳይ ችላ ያልክ አልመሰለህም? አረ በጣም እየተከታተልኳት ነው። ግን ይመሳካል ይመስላል? 100%። ምክንያቱም በዚህ በቀራ ሰዓት ማስታወቂያውን መስራት አትችልም። የሰጣትን አማራጭ መቀበል ግዴታዋ ነው። በዚህ አጭር ጊዜ ውስጥ መልስ ካልሰጠችኝ ግን ጉዳይን ለጠበቃዬ እንደማስተላልፈው አጥብቃ ነገራት። ደውልላት፣ ውጣና ደውልላት። ችተኛሽ እንዴ? ስልክሽ የጠራ ነው። ሜሪ ምን ሆነሻል? በውልሽ መሰረት እኮ ስራውን ሰርተሽ የማስረከቢያ ቀንሽ ሊጠናቀቅ የቀሩት ጥቂት ቀናት ናቸው። ይገባኛል ቶማስ፣ በጣም ስለጨነቀኝ ነው። መፍትሄው እጅሽ ላይ ያለ የምን መጨናነቅ ነው? አቶ ሰለሞን የሚፈልጉትን ነገር ስጫቸውና ተፋቻቸው። እኔም እኮ እናንተን ሐሳብ ብቀበል ነው የሚሻለኝ። ብራቮ ሜሪሽ፣ ብልጥ ሰው እንደዚህ ነው የሚወስነው። በቃ ለማንኛውም ሐሙስ ጠዋት መጣና አቶ ሰለሞን እንደሚፈልገው ሁሉንም ነገር እንጨርሳለን። አሪፍ። ሐሙስ 3 ሰዓት ላይ ጋሽ ሰሌም ቢሮ ቀጥራቸዋለሁ። አንቺ ትመጫለሽ? በቃ እመጣለሁ ቶማስ፣ እመጣለሁ። በእናትህ አቶ ሰለሞንን ይቅርታ በልልኝ። ቴንክ ዩ ሜሪሻ፣ ባይ። ተቀሻል። በዚህ ማስታወቂያውን እኮ እስካሁን እንዳልጨረስኩ ነው የሚያውቁት። ቆይ ግን የማይገባኝ ይሄ ቶማስ የሚባለው 24 ሰዓት እንደዚህ ገትሮ የሚሰራው ከአቶ ሰለሞን ጋር አንሶላ እንድትጋፈፊለት ፈልጎ ነው? ሐሙስ 3 ሰዓት እኮ አቶ ሰለሞን ትመጣለች ከኔ ጋር ተኛለች ነው ብሎ ሲጠብቅ ማስታወቂያውን ነው ፊቱ ላይ ወርውሬ ጉድ ማረጋው አትለኝ። ይኸው እስከ ዛሬ ስደረደር ላጠፋሁት ጊዜ ተጸጽቻለሁ። ሐሙስ ጠዋት መጥቼ እክሳለሁ ብላለች ገሰለኝ።
እና ምን አሰብክ እንዴ? ከከተማ ወጣ ብዬ ዊኬንዱን 1-4 ቀን ዓለሜን እቀጫለሁኝ። እንግዲህ ሀገራዊ ግዴታዬን ተወጥቻለሁ። ይመች። የት ይዣት ልትዞር እባክህ? ዘጋኸኝ እኮ አንተ ነህ። ለምን አልደወልክልኝም? ካርድ መግዣ አልነበረኝም። ሜሮን ቀድማ ከመፈረሟ በፊት ማሳወቅ ነበረባት። ዋናው ነገር ግን እንኳን ስራው በሰላም አለቀ። እሺ አሁን ቴዲ አልሰራም ቢላት? ሜሪ ባይ ዘ ታይም ኃይለኛ ፍቅር ውስጥ ስለነበረች ይሄ ይመጣል ብላ አላሰበች። ፍቅር ሲይዝሽ 3 ነገሮችን ወዲያውኑ ታጫለሽ። የመጀመሪያው በራስ መተማመንሽ፣ በቃ ፈሪ ትሆኛለሽ። ሁለቱን እንኳን አላውቃቸው። ለማታውቀው ነገር አታውራሽ። አለማውቃት ያለው ደደብነት እንጂ። እኔ የምልህ ቴዲ ቶሎ የሚመጣ ይመስልሃል? ወደ አንቺ እየመጣን እኮ ነው። ድንገት ደውለው የጠሩት። ኬት ከቢሮ ነው? ከቻናል 5 ነው። በነገራችን ላይ የነ ቴዲ ፕሮግራም ሐሙስ ጠዋት ነው የሚተላለፈው። የመቼው ሐሙስ? ያሁኑ ሐሙስ ነው። ምን ነው? አይ ምንም። ፖስተር ዲዛይኑ ተሰርቶ ስላለቀና ሜሪ ደግሞ ቴዲን ቴንክ ዩ በይልኝ ስላለችኝ ለዛ ነበር የቀጠርኩት። ችግር የለም እኔ አደርሳለሁ። ሐሙስ ጠዋት አልከኝ? ስንት ሰዓት? 3 ሰዓት። እነሱን ምን ይሆንሽ? የቴዲ ፕሮግራም ማየትም ሆነ ፕሮግራም ውስጥ ላለፍ እዚህ ከተማ ውስጥ ማየት አልፈልግም። ገባኝ። ምን እያደረግሽ ነው? እህቴ ጋር ወደ ባህር ዳር ልሄድ ነው። ከቻልሽ እንደውም ለሰው ለሹፌሩ ደውለሽ እንዲመጣ ነገር። አብደሻል? እኩለ ሌሊት እኮ ነው። ሁሉም ነገር ሲነጋ አይደርስም። በዚህ ላይ አቶ ሰለሞንን ቀጥረሻል። ክቡራን ተመልካቾቻችን ይህ በቻናል 5 የቴሌቪዥን ጣቢያ የሚቀርብላችሁ የስኬት ፕሮግራማችን ነው። የዛሬ እንግዶቻችን ለብዙዎቻችሁ አዲስ አይደሉም። ከ4 ዓመት በፊት የዚህ ፕሮግራም እንግዳ ነበሩ። እንግዳ ሲሆኑ ቃል ገብተው ነበረ። እንግዶቹ ቃላቸውን ጠብቀው ሽልማቱን ያገኛሉ። በቆይታችን አብረን የምናየው ይሆናል። ተመልካቾቻችን እንደተለመደው በቀጥታ የስልክ መስመሮቻችን ቤስት ጓደኞቼ ናቸው። እንግዶቻችንን ጥያቄ መጠየቅ አብረን የተማርነው። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ይሄ ውሸት መጨረሻ ማየት ፈለኩ። አየሽው አላየሽው? ላንቺ ምን የሚጨምርልሽ ነገር አለ? ምን ፕሩፍ የምታረጊው ነገር አለ? ታውቂያለሽ ቴዲን ከማንም በላይ አፍቅሬውና አምኜው እንደነበር አውቃለሁ። ግን በቃ ቴዲ ላንቺ አይሆንም። በቃ ይሄ ላይፍ ነው። this is life. you gotta move on በቃ። እኔ ደግሞ በቅድሚያ ድርጅት ከፍቼ ከዛ ሚስት ላገባ በዛሬ 4 ዓመት ቃል የገባ ነው። መልካም። አሁን ታዲያ ምን ላይ ደረሳችሁ? ባንተ በኩል ያለውን ጨርስ እድሉ ልስጥ። ሄሎ ዶክተር እንዴት ነህ? ሰላም ነው ወይ? አለን። ሰሞኑን ተጠፋፋን አይደለም? እኔ የምልህ ያ የተለመደው ዲማሚት አለ እንዴ? አዎ ዛሬ ትንሽ ጉልበት ያስፈልገኛል እባክህ። ኃይል የሚያስፈልገው ስራ አለኝ። ያው እንደምታውቀው አድርግና በአዲስ ከበር በሌላ ከበር ሸፋፍነህ በአስቸኳይ መልእክት ወደ ቢሮ ላክልኝ። ቴንክ ዩ ዶክተር። በጣም አመሰግናለሁ። እሺ ማስረሻ፣ ቀደም ሲል የገባውን ቃል ሙሉ ለሙሉ ፈጽመሃል። ለዚህም ደግሞ የተዘጋጀልህንም ሽልማት አሸንፈሃል። እንኳን ደስ አለህ። እንኳን ደስ አለህ። ተመልካቾቻችን በቀጥታ የምንሸጋገረው ወደ ሁለተኛ የስኬት እንግዳችን ይሆናል። ከስፖንሰሮቻችን ማስታወቂያ ቆይታ በኋላ ይኸውልሽ 3 ሰዓት ላይ የምትመጣ አንድ እንግዳ አለች። አታስጠብቂያት፣ ቀጥታ አስገቢልኝ። ደግሞ ዶክተር የሚልክልኝ መድኃኒት አለ። ከውሃ ጋር ግን አስገቢልኝ። ጥሩ። በመከታተል ላይ የምትገኙት ቻናል 5 የሬዲዮና ቴሌቪዥን ስርጭታችንን የስኬት ፕሮግራምን ነው። ወደ ሁለተኛው እንግዳችን አልፈናል። ሁለተኛው እንግዳችን ደግሞ ቴዲ ነው። እኔ የገባሁት ቃል ደግሞ በመጀመሪያ ሚስት ለማግባት ከዛ በኋላ ቴዲም ሽልማቱን ይወስዳል። ከፈለግሽ አስተዋውቅሻለሁ።
ሚስቱንም እሱንም እኮ በደንብ ነው ድርጅት ለመክፈት አስበህ ተሳክቶልሃል። ነገር ግን ሽልማቱን ለመውሰድ የሚያበቃህ ደግሞ ሁለተኛውን እቅድህን ማሳካት ነው። ለሽልማት የሚያበቃህን ሁለተኛው እቅድህን ሴት አግኝተሃል ወይስ አላገኘህም? በዚህ 4 ዓመት ውስጥ ትዳርን ለማግኘት ስል ከብዙ ሴቶች ጋር የመታወቅ እድሉ ነበረኝ። በአጋጣሚ ከአንድ ሴት ጋር የመታወቅ እድል አጋጥሞ ነበር። እናም የፍቅር ግንኙነት ተጀመረ። ነገሮች መቀየር ጀመሩ። እቺ ሴት እንደ ቀልድ በልቤ ውስጥ ቤቷን ሰርታ መኖር ጀመረች። በቃ አጋጣሚ እንዳገናኘን አጋጣሚ ያላየን ማለት ነው። ሜሮን ትሰሚኛለሽ? ለምን ይሄ ቀርቶብሽ ተነስተሽ አቶ ሰለሞን ስራ ለምን አታስረክቢያቸው? ስለዚህ ሽልማቱን ማግኘት አትችልም ማለት ነው። እኔ ዛሬም ሽልማቱን ለማግኘት አይደለም። በዚህ 4 ዓመት ውስጥ ያገኘሁትን የህይወት ልምድ ለማካፈል ነው። ካለፈው ህይወቴ የተማርኩት ነገር ቢኖር ታላቁ መጽሐፍ እንደሚናገረው መልካም ሴት ከእግዚአብሔር ዘንድ ብቻ መሆኗን መዘንጋት አልነበረብኝ። በእርግጥ ሰው ያቅዳል፣ እግዚአብሔር ይፈጽማል። ሚስት ግን በፍጹም እቅድ ውስጥ መክተት አልነበረብኝ። በቃ ትዳር በራሱ ጊዜ የሚሆን ነገር ነው። እኔ የምለው ቶማስ ልጅቷ እኮ እስካሁን አልመጣችም። 3 ሰዓት አልፎታል እኮ እስካሁን አልመጣችም። ቶማስ አንተ በትመጣ ባትመጣ ለእኔ ምን ታደርግልኛለህ እንዴ? ለተለያየንበት ምክንያት ሙሉ ለሙሉ ተጠያቂው እኔው ራሴ ነኝ። ምክንያቱም ዋሽቻት በጣም አስከፍቻት ነበር። ነገር ግን እሷን ለማስከፋት ወይም የእሷን ልብ ለመስበር ሆን ብዬ ያደረኩት ነገር አይደለም። የነገሮች አጋጣሚ ከማስበው በላይ ሆኖብኝ ነው ያ ችግር የተፈጠረው። አሁን ያናገርኩት ቶማስን ነው። ኦልሬዲ የወጣን ጠብቀን ብየዋለሁ። በዚህ ላይ ደግሞ ባለመኪናው መጥቷል። አንቺ ትንሽ ልብስሽን ልበሺ፣ እኔ ላጌጥ እንጭናለሁ። ደውል ባለው መሰረት መስመር ላይ አንድ አድማጭ ያለ ይመስለኛል። ሄሎ ሄሎ፣ ማለበል ምንድነው ጥያቄ? እኔ የምለው አሁን የምትላት ልጅ ትወዳታለህ? ይመስለኛል። አንድ ጊዜ 12 አበቦች ይዤ ወደ ቤቷ ሄድኩኝ። ሜሪን የእውነት እንዳፈቀርኳት ሲገባኝ የሰጠኋት የመጀመሪያ ስጦታዬ ነበር። ሜሮን በሯን እየከፈተች በጣም በደስታ ተሞልታ ነበር አበቦችን የተቀበለች። እኔም እነዚህ ሁሉ አበቦች እስከሚሞቱ ድረስ እወድሻለሁ አልኩ። አባባሌ በጣም ገርማት ከምርን እነዚህ አበቦች እኮ ነገ ይሞታሉ ቃሉ። በእርግጥ እውነቷ ነው። አበቦቹ በአንድ ሳምንት ውስጥ ወይ ይደርቃሉ ወይ ይሞታሉ። እኔንም ፍቅር በዛ ነበር የገመተችው። በአንድ ሳምንት ውስጥ ቢደርቁም ቢሞቱ ቁምሳጥኗ ውስጥ ከልብሶቿ ጋር እንድታስቀምጣቸው አደራ ብዬ ሰጠኋት። ሜሪ አንድ ነገር አልገባትም ነበር። ከሰጠኋት 12 አበቦች ማሩት 11 የተፈጥሮ ነበር። አንደኛው አበባ ግን አርቲፊሻል ነበር። አንዱ የተፈጥሮ አበቦች ቢሞት አንደኛው አበባ በህይወት እንደሚኖር አውቃለሁ። እኔም ለሜሮን ያለኝ ፍቅር ልክ እንደ አርቲፊሻል አበባ አይሞትም። ለእሷ የነበረኝ የፍቅር ስሜት ተፈጥሯዊና እውነተኛ ነው። እሷ አርቲፊሻል ብላ ካልጣለችው እኔ እኮ ሜሪን የማፈቅር ዛሬ እሷ እንደምታስበው ለሽልማቱ ሳይሆን በህይወቴ ደስተኛ እንደሆን ስላደረገች ብቻ።
ና ግን አፈቅራታለሁ። ሚስት እንደ ቆሎ በሚዘገንበት ድፍን አዲስ አበባ ምን ነካው? እውነት ትልቅ ሽልማት ነው ያመለጠው። ሚስቱን ብታያት እኮ እንደዚህ አትልም ነበር። ሀብታም ናት፣ በጣም ቆንጆ ናት። አይ ጋሽ መልካሙ፣ ዘንድሮ የብር እንጂ የሰው ቆንጆ አለ ብለው ነው። አንድ ነገር ልንገራችሁ፣ ፍቅር ከሁሉም ነገር ይበልጣል። ፍቅር ካለ ምንም የሚያጓጓ ነገር አለ። እኔ ያኔ በጣም የሚያጓጓኝ የነበረው የእሷ ፍቅር ነበር። ሽልማት፣ ቤት፣ መኪና ከፍቅር ውጪ ከንቱ ናቸው። ስደውልላት እኮ ጓደኛዋ ነች ያነሳችው። ይቅርታ ብላለች። ስትመጣ ደግሞ በደንብ መቅጣት ነው። ቀላል ትቀጣለች። እንዲህ እንዳንገላታችን የእጇን ነው የምሰጣት። እኔ የምልህ አሁን ሜሮን የት ደርሳለች? እየመጣች ነው። ስራ እየመጣች ነው። ነገሩ ጥፋተኛው እኔ ነኝ እኮ። ያንተን ያላለቀ ቀጠሮ ይዤ ነገሮችን ሁሉ አፈጣጠምኩት። እመነኝ አቶ ሰለሞን፣ ዛሬ ሜሮን በእቅፍ ናት። ምነው ጥሩ ስሜት አልተሰማህም? ቶማስ፣ ውስጤ የሚቀጣጠለውን እሳት ብታቅ ኖሮ በዚህ ሰዓት ምን እንደሚሰማኝ ብታቅ ታዝንልኝ ነበር። እንግዲህ የተከበራችሁ ተመልካቾቻችንና ፕሮግራማችን በሬዲዮ እየተከታተላላችሁ አድማጮቻችን፣ ቀደም ሲል እንደተከታተላችሁት ማስረሻ የገባውን ቃል ሙሉ በሙሉ በመፈጸሙ ሽልማቱን አግኝቷል። በዚህ አጋጣሚ ማስረሻን እንኳን ደስ አለህ ማለት እንፈልጋለን። አስታወስካቸው እነዛ ልጆች? የትኞቹ? ሞዴሏና ባሏ። አሁን ቴሌቪዥን ላይ እየታየ ነው። ቻናል 5 ላይ ክፈትና ታያለህ። ቴዎድሮስ ደግሞ ሁለተኛው እቅዱ ማለትም ትዳር የመያዙ ነገር ስላልተሳካለት ሽልማቱን ማግኘት አልቻለም። ይሁን እንጂ ቴዲ ያካፈለን የህይወት ተሞክሮ እንዲሁ ቴዲ ምንድነው እያየሁ ያለሁት? በአይኔ ነው በህልሜ ነው ያይ? ምን ነው? ኦፍ ኮርስ ባይነ ማለቴ ያው በቲቪ ባይነ እንዴ ሜሮን ቴድ መጣሽ? ቴድ ወይ ታገባኛለህ? እውነት ጓደኛሽ ቁጥር 1 ባለጌና የመጨረሻ ቅሌታም ነች። እንደዚህ አይደረግም። እሺ ይሄ ለኔ ትልቅ ድቀት። ላለቀ ስራ ሜሮን መጣች አልመጣች አስረከበች አላስረከበች እኮ ነው ለውጡ አልታየኝም። መታ እንደተፈራረመችው ስራውንም ይዛ መምጣት ነበረባት። ስማቴ ሴት ልጅ ተንበርክካ አግባኝ ብትለኝ ምን እላታለሁ ነው ያልከኝ? ጊዜ ስጭ። ቆይ ትንሽ ላስብበት። እዚህ አካባቢ ዘርዘር ብለኝታ አንዱ ሙስልፍ ይባረክብኝስ። ኧረ ሰለሞን ይሄን ስራ ይሄን ስራ ጅሪ ቆለች